እነማን አላችሁ? ታፕ ሼር ኮፒ ሊንክ አድርጉ። ፎሎ ተደራረጉ ሁላችሁም። ኢሳያስ አለ። ታፕ ስንት ነው? ሼር ቤተሰብ ነቃ በሉ። ነቃ ደንገጥ በሉ። ነቃ ደንገጥ ነቃ በሉ። ፈጠን በሉ። ፈጠን በረከትን ያዙልኝ። አንድ ቁጥር እዚህ ጋር ኢሳያስ ሁሉም ጋር ግባ። ሼር አድርጉት። ጥያቄ እየጠየቃችሁ እንነጋገራለን። ሐሙስ ነው ዛሬ። በወቅታዊ ጉዳይ ላይ እስቲ ሀሳብ ስጡ። ወቅታዊ ጉዳይ እንዳለ ከነ የታሰሩ ነው ቲክቶከሮች። ቲክቶክን ለምን ነው የተጠቀምንበት ያለ ነው? እስቲ በዚህ ጉዳይ ላይ ሀሳብ ሰጣላችሁ። ፎሎ አድርጋቸው፣ ፎሎ አድርጉት ሁላችሁ። ሼር ይደረግ። በረከት በጣም ነው የምናመሰግነው። በረከት በጣም ነው የምናመሰግነው። ኦቦ በረከት ሼር ይደረግ። አየ ንጉስ መጥቷል። ምንድነው ወቅታዊ ጉዳይ? እስቲ ቲክቶክን እኛ እንዴት ነው እየተጠቀምንበት ያለው ነው የሚለውን እንወያያለን ዛሬ። እዚህ ሀሳብ ላይ ሰዎች በደንብ አስተያየት እንዲሰጡበት ሼር አድርጉት። ሰዎች አስተያየት መስጠት አለባቸው። ለምንድን ነው ቲክቶክን እየተጠቀሙ ያሉት? እንዴት ነው ቲክቶክን እየተጠቀሙ ያሉት? ማንን ነው ፎሎ ያደረግነው? እኔ ራሱ ማልጠቅማችሁ ሰዎች ካላችሁ አንፎሎ አድርጉኝ። እሺ ጃኮብ ቤቱን ፎሎ አድርግ አባ። ስለዚህ ሼር አድርጉት። እምነት አቤት። እንዴት ጠፋ እኮ። ሰላም ነው አይደል? ምን ላድርግ? የሰው ሀገር ሰው ደርሼ ልመለስ ብለህ ነው? ወደ ሀገር አንተ እኮ ስትወጣ እዛ ጋር ያሳምነው ብለህ ምንም ብለህ በቃ እንትን አለ። እኔ ደግሞ ኔትወርክ ረበሸኝና እኮ ነው የወጣሁት። እሷ እኮ አልሰማም ብላለች ሰሞኑን። በቃ እንትን ብላለች፣ አኩርፋለች። በቀደም ጥያቄ ጠይቃ አልተመለሰላትም መሰለኝ። ምን ጠየቀች? እንደው በቃ እንደው አለ አይደለ መጠየቅ አለብኝ ብላ ነበር። ጉፋን ያዘኝ ብላ ነበር አለ። ጉፋን ምንድን ነው አልገባኝም። እኔም የሚያስል ነገር ነው እንደዛ ብለው። እሺ እንመልስላታለን። ምን ችግር አለው? ቤተሰቦች ሼር አድርጉት እና ዛሬ በወቅታዊ ጉዳይ ላይ ቲክቶከሮች ብዙ አይነት ጥሩ ብዙ አይነት መጥፎ ስራዎች ይሰራሉ ቲክቶክ ላይ እና ምንድነው እኛ እየሰራን ያለ ነው? እኛስ ለምንድን ነው የምንጠቀመው? ከሰው በዘለለ አሁን ስለ ሰው ለማውራት ሳይሆን ስለራሳችን ነው። ምንድነው እኛ እየሰራንበት ያለ ነው? ቲክቶክ ላይ
ምንድነው ያደረግንበት ያለ ነው? ምን እየተጠቀምን ነው? እኛ ከተገናኘን ቀን ጀምረን እንግዲህ ቲክቶክ መማማሪያ መሆን አለበት። መማማሪያው ደግሞ ምንድነው? ትውፊታችን እሴታችንን ጠብቀን ነው መሆን ያለበት። ለምን ብዙ ሰው ውስጥ ነው ብዙ ሰው ነው አብረን የምንነጋገረው ሐሳብ እንለዋወጠው ብዙ ሰው ስለሆነ በጎ መንገድ ነው ሐሳብ ሼር መደራረግ ያለብን። ያኔም ነው ደግሞ ሰው እንደ ሰውነታችንም የሚያከብረን ያኔ ነው። አሁን ብዙ ጊዜ ምን መሰለ ብዙ ነገሮች የምናያቸው ቲክቶክ ላይ ኢቭን እኛ ኢትዮጵያኖች ምን እንደሆነ ራሱ ያወቁ አልመሰለኝም። ካለባበሳችን ጨምሮ ያለው ነገሮች በቀኝ ግዛት ጊዜዎች ውስጥ የተገዙ ሀገራቶች ብዙ ለውጥም ቢኖር ብዙ ሰዋዊ ጉዳት ደርሶባቸዋል። እነሱ አሁን የሚያደርጓቸው ነገር ካለባበስ ጀምሮ ያን ነገር መገዛታቸውን ለማመልከት ነው ያ ነገር ካለባበስ ጀምሮ የሚያሳያቸው ነገሮች። እኛ ኢትዮጵያኖች ደግሞ አልተገዛንም ቀኝ ግዛት እኮ። ቀኝ ግዛት አለመገዛታችን ደግሞ በቃ እሴታችንና ትውፊታችንን ጠብቀን እንድንኖር ነው ያደረገን። እሱ ነገሮችን ይዘን ነው የምናደርጋቸው ነገሮች እንዳለ ማፈንገጥ የለብንም። እና ከዛ ስናፈነግጥ ቲክቶክ መማማሪያ ሳይሆን እዚህ ላይ ግልጽ አድርግልኝ እንድታልፍ ቀኝ መገዛት እና ራቁት መሄድ ይገናኛል ብለህ ታስባለህ? አሁን አንዳንድ ቦታ አሁን ራቁት መሄድ ከቀኝ ግዛቱ ጋር አሁን የቱ ጋር ራቁት መሄዱ ጋር ብቻ ሳይሆን ካለባበሳችን ያልኩ እንዴት ነው አሁን ብዙ ወንዶች ካየ ሱሪ ወንድ ልጅ መታጠቅ ያለበት ቦታ አለ እኮ። ከዛ ውጪ ወርዶ ስታየው ያ ነገር ምንድነው? ቀኝ ግዛት ተገዝተው ምን ልበል ወንድ ተቃራኒ ጾታ ያልሆኑ ሰዎች ሲያደርጉ የነበረውን ድርጊቶች ለማሳየት ነው። አሁን ሱሪ አውርደ እዚህ ከተፈቀደልህ ቦታ ዝቅ አድርገህ ስትለብስ የተገዙ ሀገራቶች መገዛታቸውን ለማሳየት ነው ያን ሱሪ የሚለብሱት። ተገዝተናል። ቀበቶአተን ሱሪያችን ዝቅ ብሏል። እንግዲህ ያው ቀበቶ ይጥፋ ብቻ እሱ ጋር አልገባኝም። እንግዲህ ቀበቶ ያው የበሬ ቆዳ ረክሷል። እሱም ቢሆንም አልፍተን እንቀዳለን እንጂ በዚህ እንትን ማለት የለበትም። የነሱ ሐሳብ ይሄ ጥቁር አሜሪካኖች ወይም ጥቋቁሮቹ ሱሪያቸውን ዝቅ የሚያደርጉበት አንደኛ ማስታወሻው በቀኝ ግዛት ስንገዛ ቀበቶ አተን ሱሪያችን ዝቅ ብሎ ነበር። ሰንሰለት ደግሞ እዚች ጋር የሚያደርጉት ነገር አለ። በሰንሰለት መታሰራቸውን ለማሳየት ነው። እንዳልከው እኛ በቀኝ ግዛት ስላልተገዛን ይሄ ሁሉ ጉድ አይመለከተንም። በቃ ይሄ ሁሉ ነገር አይመለከተንም፣ እኛን አይመለከትም። በእርግጥ አንዳንዴ እንትና በእውቀቱ ምን ይላል መሰለ፣ ዘላንነት እጣ ፋንታ እንጂ ክብር አይደለም ይላል። እጣ ፋንታ ነው፣ ክብር አይደለም። እና አንዳንድ ሰው ይሄንን ክብር አድርጎ ሊያስብ ወይም ሊያሳይ የሚፈልግ ሰው አለ። አይደለም፣ ራቁት መሆን ክብር አይደለም። አሁን ራቁታቸውን የሚኖሩ ብሔር ብሔረሰቦች አሉ ኢትዮጵያ ውስጥ። እጣ ፋንታቸው ነው እንጂ እንደ ክብር እነሱ ማያዩትም፣ እኛም እንደ ክብር አይደለም እናይላቸው። እጣ ፋንታቸው ነው። ገብቷል? አሁን ሀመር ወደ ሙርሲ ብትሄድ ወደ ሌላም እዚህ ኢትዮጵያ ውስጥ ራቁታቸውን የሚሄዱ አሉ። ምንም ጡት ማሳያ ምንም ሳያረጉ እዚች ጋር ብቻ አገልድመው አዳምና ሔዋን በነበሩ ሰዓት እንደሚያረጉ እንደ ጥንት እንደ ጋሪዎች እንደ ሃንቲንግ ኤንድ ጋዘሪንግ ሲስተም የሚኖሩ ሰዎች አሉ። እነዛ ሰዎች እንደ ክብር አይደለም፣ በቃ ባህላቸውን እጣ ፋንታቸውን አናኗሯቸውን። እኛ ግን አሁን የመሀል ከተማ ሰዎች በተለይ ቲክቶክ አካውንት ከፍተን መሀል ከተማ ላይ እየኖርን ራቁትነትን ስናበረታታና ስናሳይ ምንድነው የምናስተምረው የሚለውን ነገር እዚህ ላይ በደንብ እናወራበታለን። ወቅታዊ ጉዳይ ላይ ነው። እኛን የሚመለከቱንና የማይመለከቱን ነገሮች ምን ናቸው?
ማድረግ ያለብንና ማድረግ የሌለብን አንተም ጥሩ ነገር አንስታለ። እንደ አንድ መምህር አለባበስና ቀኝ ግዛት የሚያያዙባቸው ነገሮች አሉ። እኛን አይመለከተንም በቀኝ ግዛት ስላልተገዛን ከዚህ ውጭ ያለን ሰዎች ስለሆንን ለምን ይሄ ይደረጋል ነው ሐሳብ አይደል? አዎ። ስለዚህ ሌላም ተጨማሪ አንዳንድ አሪፍ ሐሳቦችን ጨማምርልንና ሌሎች ሰዎችም ካሉ እድል እየሰጠን እየተነጋገርን ፎሎወራችንን እያሳደገን እንጓዛለን ማለት ነው። በቃ እኔ አሁን የምጨምረው በቃ እኛነታችንን መስለን ብንኖር እንደ ሀገር እንደ ብሔር ሁላችንም ግን ከዛ ውጭ ደግሞ አይ የሚሉ ከሆነ እኛ ደግሞ እንደኛ አሁን ሐሳብ እንደምንቀያየረው ደግሞ እኛ ምሳሌ ሆነን መጓዝ አለብን የሚለውን ነው የምጨምረው። ቀጣይ ገባለሁ እንግዲህ ለሌላ ደግሞ እድሉን እንስጥ። አመሰግናለሁ። እኛ እንግዲህ ዋናው ሐሳባችን ምንድነው? በፊትም ጀምሮ የምናስበው ቲክቶክን ለምንድን ነው የምንጠቀመው? ለመልካም ነገር ነው ወይ እየተጠቀምን ያለ ነው? የሚሳደቡ ሰዎች፣ አጓጉል ነገር የሚናገሩ ሰዎች በርካታ ፎሎወር አላቸው። ኖርማል ስራ ምናምን ቪዲዮ ራሱ በትፖስት ከ200 በላይ ሰው አያይልህም። ለምንድን ነው ሲባል ፕላትፎርሙ የሚፈልገው ነገር ይሁን ሰው በቃ ግዴታ ባለጌ መሆን አለበት። አሁን ስለ ግብረ ሰዶማዊዎች በብዛት ሲወራ ትሰማላችሁ። እየተነሳ ነው ከእግር ኳስ ተጫዋች ቡድኖች እስከ ጋዜጠኛ ድረስ ሄዱ። የተሽሎኮለከ ረጅም መንገድ እያየን ነው፣ እየሰማን ነው። እኔ በህይወቴ የምጠላው ነገር ልንገራችሁ። አንድ ወንድ ሆኖ ቲክቶክ ላይ ቀሚስ ለብሶ የሴት ገጸ ባህሪ በብዛት የሚተውን ከሆነ ይሄ ነገር ራሱ መደገፍ የለበትም። እነዚህ አይነት ቪዲዮዎችን ራሱ የፈለገ ቢያስቁን መሳቅ መቻል የለብን። ምክንያቱም ምንድነው የሚያስተምረን? ምንድነው በቃ ታርጌቱ ምንድነው? ምን ሊያሳየን ፈልጎ ነው? ይህንን ነገር ማስተዋል መቻል አለብን። አንድ ሴት ሆና የወንድ ገጸ ባህሪ ተላብሳ እንደ ወንድ አክት እያደረገች የፂም ኢሞጂ ተጠቅማ ምሰራ ከሆነ የዚችን ቪዲዮ ለምንድን ነው ላይክ የምናደርገው? የእሷስ ታርጌቷ ምንድን ነው? ይህን ከዚህ ነው የሚጀምረው። ሁሉም ነገር የሚጀምረው ከዚህ ነው። ብጥብጡ ያለው እዚህ ጋር ነው። እነዚህ ሰዎች የትወና ብቃት ካላቸው ድርሰቱን ጽፈው ሴት ለሚያስፈልገው ቦታ ላይ ትክክለኛ ሴትን ተጠቅመው ወንድ የሚያስፈልግበት ቦታ ላይ ትክክለኛ ወንድ ተጠቅመው የሚሰሩ ሰዎችን ነው ሰፖርት ማድረግ ያለብን። ከዚህ በኋላ እዚህ ያላችሁ የምትሰሙ ሰዎች እናንተ ማስተላለፍ ያለባችሁ መልእክት የተመሳሳይ ጾታ ግንኙነትን በሉ ራቁት መጓዝን በሉ የተለያዩ ነገሮች የሚጀምሩት ከነዚህ ከትንሹ ነው። ሰውየው አሉ እንቁላል ሰርቆ ሲመጣ እናትየው ተቀበለችው፣ ምንም አላለችውም፣ ጸጥ ተባለ። ቆየት አለ፣ ዶሮ ሰረቀ። ዶሮውን ሲሰርቅ ምንም አላለችውም እናትየው፣ ያው ዶሮ እንደሚሆን ተደረገ። ቀስ ተባለ፣ ሲቆይ በሬ ሰረቀ ማለት ነው። በሬ ሲሰርቅ ሞት ተፈረደበት። አደባባይ ላይ ሊሰቀል ሲል ምንድን ነው ያለው? በእንቁላሉ ተባልሽ ኖሮ ነው ያላት እናቱ። ስለዚህ እኛም እንደዛ እንዳይሆን ጉዳያችን እነዚህ የሴት ገጸ ባህሪ የሚጫወቱ ቀሚስ ለብሰው የሴት ገጸ ባህሪ የሚተውኑ ሰዎች ኃይል ሊባሉ ይገባል። እነዚህ ሰዎች ፎሎ ያደረጋችሁ ሰዎች ራሳችሁ ችግር አለባችሁ፣ ከፍተኛ ችግር አለባችሁ። ምክንያቱም አሁን ላይ ለተነሳው ቀውስ መነሻው እንደዚህ ነው። ቀሚስ መልበስ፣ እንደ ሴት ማውራት፣ ሌላም ነገር ገብቷቸዋል። ስለዚህ እነዚህ ነገሮችን ከስር እርማት እየወሰድን ካልሄድን አስቸጋሪ ነው። ይህንን ነው ማድረግ ያለብን። ሁላችሁም ፎሎ አድርጉ። በወቅታዊ ጉዳይ ላይ ነው እየተነጋገርን ያለ ነው። ዓላማችን አንድ ነው፣ እሱም ወደ ተሻለ ነገር መጓዝ ነው። ወደ ተሻለ ነገር ለመጓዝ በምናደርገው እንቅስቃሴ ውስጥ መጠንቀቅ ያለብንን ነገርና ማስጠንቀቅ ያለብንን ነገር ማስረገጥ ያለብንን ነገር እያስረገጠን እንጓዛለን። በዚህ ጉዳይ ላይ ሀሳብ አስተያየት ስጡ። በደንብ ሼር አድርጉት። ብዙ ሰዎች ይህን ሀሳብ መሳተፍ አለባቸው። ብዙ ሰዎች እችን ስቲከሯን ልቀይርላችሁ። ስለዚህ ጥያቄ አስተያየት እየሰጣችሁ
ሼር አድርጉት። በእምነትዬ እንዴት ዋልክ? ሰላም ነው? አማን ነው? አላህ እግዚአብሔር ይመስገን። ወንድም አለም እንዴት ነው? አማን በአማን። ምን አዲስ ነገር አለ? ሰላም ነህ? ደህና ነኝ ወንድም አለም። ጠፋህ? ትንሽ ስራ በዛ ብሎብኝ ነው። ምን አጋጠመ? ጥሩ ነገር ነው? ጥሩ ነገር ነው። ያው ዞሮ የሹፌር ነገር አንድ ቦታ አልቀመጥም። ገባህ? ለዛ ነው። የሹፌር ነገር ያስቸግራል። ለዛ ነው። ቀጠሮ ነበር መሰለኝ። መቼ ነበር ቀጠሮ? ማክሰኞ፣ ዛሬና እሁድ። ኦኬ፣ ያዳመኩ ነበር። ያው ዞሮ ሰላም እንዴት ናችሁ ቤተሰብ? ሰላም ናችሁ? የፍቅር ሰው እንዴት ነህ? በዚህ ሁሉ ሰላም ሲያላግጥ ሁሉ ሰላም ነው። ሰላም እያለው ሀሳብ ስጡበት በዚህ ጉዳይ ላይ። ምን ነበር ሲያብራራልኝ? እንግዲህ በወቅታዊ ጉዳይ ነው ዛሬ እየተነጋገረን ያለ ነው። ወቅታዊ ጉዳይ ላይ እንግዲህ ብዙ ነገሮች ሲወሩ እንሰማለን። መቼም የተደበቀ ነገር አይደለም። የቲክቶከሮች በብዛት የታሰሩ ነው ያሉት። እንደዚህ አላስፈላጊ ነገሮችን የሚያሰራጩ የነበሩ ሰዎች የኢትዮጵያ ፌዴራል ፖሊስ እርምጃዎችን እየወሰደ ነው ያለው። በርካታ ሰዎች ምርመራ እየተደረገባቸው ነው፣ እየተጠየቁ ነው። አግባብም ያለው ነገር ነው። በእርግጥ ግን እኛ እነዛ ሰዎች ስናበረታታ ፎሎ ስናደርግ የነበርን ሰዎች እኛንንና ቲክቶክን ለምንድን ነው እየተጠቀምንበት ያለ ነው? ከኛ ነው የሚጀምረው። እኛ ማንን ነው ፎሎ እያደረግን ያለ ነው? ምንድነው ፖስት እያደረግን ያለ ነው? ማንን እየተከተልን ያለ ነው ሚለውን ሐሳብ ላይ ጠለቅ ያለ ነገር የየግል ሐሳባችንን ሼር እናደርጋለን ማለት ነው። ምክንያቱም ሁሉም ነገር የሚነሳው ከግራውንድ ነው፣ ከስር ነው የሚነሳው። እነዚህ ነገሮች እዚህ ከመድረሳቸው በፊት እንዴት ነበረ እንቅስቃሴው? በምን ተጀመረ? በምን ጉዳይ ሆነ? ወዴት እየተጓዘ? ማን ምን ሰራ? ማን ምን አደረገ? ሚለው ላይ ብቻ ሳይሆን እኛ ማድረግ ያለብን ነገር ማንን ነው መከተል ያለብን? ምንድነው ቲክቶክ ላይ ማየት? ቲክቶክ ላይ ሁሉም ነገር አለ። ከመጥፎ እስከ ጥሩ ነገር ማየት ትችላላችሁ። እኛ እያየን ያለነው ነገር ምንድነው? እኛ እየሰራን ያለነው ነገር ቲክቶክ ላይ ምንድነው በሚለው ላይ እስቲ ሐሳብ ስጡበት። ኦኬ፣ እሺ፣ አመሰግናለሁ ወንድም አለም። በመጀመሪያ የሰው ልጅ ሰው በመሆኑ ብቻ ሊከበር ይገባል። ማንኛውም ሰው ይሁን ማንም ይሁን ከየትም ይምጣ ምንም ይሁን። ከዛ ባሻገር ለሰው ልጅ ጥሩ ነገር ነው እንጂ ለሰው ልጅ መጥፎ ነገር መስራቱም ሆነ ቪዲዮ መስራቱም ሆነ የሰሩም ሰዎች መከተሉ አንደኛ ተገቢ አይደለም። በእኔ በኩል እንደኔ የራሴን ሐሳብ ነው የምገልጽልህ። ሁለተኛ ሲቀጥል አዎ በእርግጥ ቲክቶክ ላይ የምናያቸው አጸያፊ ነገሮች አሉ። እነዛን ነገሮች አጸያፊዎችን ወደ መልካም ነገር ብንቀይራቸው መላ የኢትዮጵያ ሕዝብ በተከበረና ተከብረን በተቀመጥ በተፋቀርን በተዋደርን። ለመጥፎ ነገር መስራት እንደኔ ተገቢነት አይደለም። እንደዚህ አይነት ሰዎች ፎሎም ባይደረጉም ምንም ማለት አይደለም። ለመልካም ነገር ነው እንጂ ለመጥፎ ነገር ብዙም ቲክቶክ ባንጠቀምበት ከኔው ጀምሮ ደስ ይለኛል። እና ብቻ ፈጣሪ ጠቅለል ሳደርገው ፈጣሪ ሁላችንም ልቦናችንን ያስተካክለው። ባለን አቅም እንሰራለን፣ ባለን አቅም እናስተምራለን። ሁላችንም ሰዎች ወደ መልካም ነገር እንድንመጣ የአቅማችንን ብንጥር በእኔ በኩል ደስተኛ ነኝ። እምነትዬ በጣም እናመሰግናለን። አሪፍ ሀሳብ ነው። ሌላ የሚጨምር ሰው አለ እዚህ ሀሳብ ላይ? ለመናገር አይደለም ግን መጀመሪያ ላይ የተነሳው ሀሳብ በጣም አሪፍና በጣም አስተማሪ ነው። ምክንያቱም ራሳችንን እንድንፈትሽም ስለሚያደርግ ማለት ነው። አንደኛው እኔ ግን ብዬ የማስበው መጀመሪያ ይሄ ፕላትፎርም የተዘጋጀ ለምንድን ፐርፓዝ ነው የሚለውን ማወቅ ይጠበቅብናል ይመስለኛል። ኢቨን ኢፍ መጀመሪያ ስንጀምሮ ይሄ ፕላትፎርም ብዙ ጊዜ ቢዝነስ ጄኔሬት ለማድረግ ብቻ አይደለም። አንደኛ በጎ ስራ ልንሰራበት፣ ሁለተኛ አጫጭር
ትምህርቶችን ልናስተምርበት፣ አጫጭር ኮርሶችን ልንሰጥበት ወይም ልንማርበት። ሌላው ደግሞ ምንድነው አድቨርት ልናደርግበት፣ በአጭር ጊዜ ውስጥ በትንሽ ነገር ብዙ ነገር ልናስተላልፍበት ነው ይህ ፕላትፎርም የተቀመጠ። ግን በአብዛኛው የምንጠቀመው እኛ ለመጥፎ ተግባር ነው። ሰውን ለማሳደብ ሊሆን ይችላል። እንደዚህ አይነት ነገሮች ላይ ነው እየተጠቀምንበት ያለ። ብዙውን ጊዜ ብዙ ፎሎወር ያለው መልካም ነገር ከሚያስተላልፍና መጥፎ ነገር ከሚያስተላልፍ መጥፎ ነገር የሚያስተላልፍ ሰዎች ላይ ብዙ ፎሎወሮች አሉ። ብዙ ነገሮችን ይከተላል ሰው። ይሄ ደግሞ የተሳተ መንገድ ነው። ስለዚህ እኛ መከተል የነበረብን መጀመሪያ ለመልካም ነገር የሚውሉትን እንደገና ደግሞ እውቀት የምናገኝባቸውን ነገሮች እውቀት የምንሸምትባቸው። አሁን ለምሳሌ አንዳንድ ኮርሶች የሚሰጡበት አሉ አይደል? መንፈሳዊ ሊሆን ይችላል፣ ዓለማዊ፣ እንዲሁ እነሱን የምንከተልበት እንደገና ደግሞ ራሳችን ደግሞ ለራሳችን ፐርፐስ የራሳችንን ድርጅት ሊሆን ይችላል፣ የሰዎችን ድርጅት ይሆናል አድቨርት ልናደርግበት፣ ያንን አድቨርት ያተደረጉት ነገሮችን ወይ ደግሞ አይተን እኛ ልንሸምትበት ወይም ደግሞ ለሰዎች አድቨርት አድርገን እኛ የተለያዩ ቢዝነሶችን ጀነሬት ልናደርግበት ነው ይሄ ፕላትፎርም የተቀመጠልን። ስለዚህ እኛ ስንከተል ምን አይነት ሲሆን የትኛውን ነው የምከተለው? እኔ የሚጠቅመኝ አድቨርት ለማድረግ ነው የምጠቀምበት? ኮርሶችን ለመማር ነው የምጠቀምበት? መንፈሳዊ ትምህርቶችን ለመማር ነው የምጠቀምበት ፕላትፎርሙ? ወይስ ለመዝናኛነት ነው የሚለውን ወስድ አለበት። ለመዝናኛነት ከሆነ የተለያዩ ሙዚቃዎችን ልናይ እንችላለን፣ እስክስታዎችን ልናይ እንችላለን፣ ግጥሞችን ልንሰማ እንችላለን። ከነዚያም የምንማርባቸውን ነገሮች ትምህርቶችን እንወስዳለን ማለት ነው። እንደገና ደግሞ አድቨርቱ ከሆነ ደግሞ የምንሸጠውን የምንገዛውን ወይም ደግሞ የተለያዩ ነገሮችን እንመለከትበታለን ማለት ነው። ለበጎ ስራ ስናውል ደግሞ አሁን ለምሳሌ የተለያዩ መንፈሳዊ አሁን ለምሳሌ ማን ነበሩ ብዙ ገዳማቶችን የሚያስተዋውቁ አሉ። ብዙ ቲክቶከሮች ብዙ ገዳማቶችን ያስተዋውቃሉ፣ የፈረሱትን ያስጠግናሉ፣ እንዲህ ደግሞ የተጎዱትን ሳፖርት ያደርጋሉ። ይሄ ለመልካም ለበጎ ነገር የዋሉት ማለት ነው። ስለዚህ እንደዚህ አይነቶችን የምንከተል ከሆነ እኛም የተሻለ ነገር እናገኛለን፣ በረከትም እናገኛለን፣ እንዲሁም ደግሞ የተሻሉ ትምህርቶችን እናገኛለን ማለት ነው። ሌላው ደግሞ ወደ መጥፎ ነገር የሚሄዱትን ፎሎ የምናደርግ ከሆነ እኛም ገደል እየገባን ሌሎችም ገደል እየከተትን እንሄዳለን። ስለዚህ ሪስትሪክት አድርገን ሴሌክት አድርገን የምንጠቀማቸውን ሰዎች የምንከተላቸውን ሰዎች የተሻሉት የምንላቸውን የሚያስተምሩን ወይም ደግሞ የተሻለ ሀሳብ የሚሰጡንን ብቻ ሴሌክት እያደረግን ብንከተል የተሻለ እኖራለሁ። አመሰግናለሁ። እናመሰግናለን። በነገራችን ላይ ይሄ ሚዲያ ይሄ ማህበራዊ ሚዲያ የሚባለው ከፍተኛ ኃይል አለው። ጥሩም ነገር ለመስራት መጥፎም ነገር ለመስራት ማለት የፈለከውን ነገር ለማስተላለፍ ኃይል አለ። በጣም ተደራሽ ነው የሚያደርገው እና ብዙ ጦርነቶች ቅድሚያ በሚዲያ ነው የሚጀመሩት። የእርስ በርስ ግጭት፣ የሃይማኖት ግጭት ሊሆን ይችላል። የማይረቡ በቃ በተልካሻ ነገር ብዙ አደጋዎች ሊያደርስ ይችላል። በዛውም ልክ ለመልካም ነገር የምንጠቀመው ከሆነ ብዙ ሰዎች ይረዳሉ፣ ብዙ ሰዎች ተጠቃሚ ይሆናሉ፣ ብዙ ስራዎች ይሰራሉ፣ በጣም በርካታ ጥሩ ስራዎች ይሰራሉ። እና አንድ ሰው እዚህ ጋር ተቀምጦ የሚያስተላልፈው መልእክት ማለት ነው በጣም በርካታ ሰዎች ጋር ይደርሳል። ብዙ ተከታይ ያላቸው ሰዎች ደግሞ የሚያስተላልፉትን ነገር ስንመለከት ታዋቂ ብለን የምናከብራቸው ሰዎች ጌም ላይ የሚናገሩት ነገር የሚሰሩት ነገር እኔ ማታ 8-9 ሰዓት ላይ ተቀምጬ በጣም እታዘባለሁ። እና ለምንድን ነው የምንጠቀመው ይሄንን ነገር? ለመልካም ነገር ከተጠቀምነው ብዙ ሰው ጋር ተደራሽ የሆነ ጥሩ ነገር መስራት እንችላለን። ይሄ እንዲህ ነው ብሎ ስም ሰጥቶ ፕላትፎርሙን ከማጥላላት በዘለለ እንዳልከው ሃይማኖታዊ ወይም መንፈሳዊ ነገሮችን ለማስተማር ከተጠቀምንበት ብዙ ሰዎች ውጭም ያሉ ሌላም ቦታ ያሉ ሰዎች ያንን ቦታ ሄደው ማየት የማይችሉ ሰዎች በቲክቶክ ላይቭም ሊሆን ይችላል፣ በቲክቶክ ቪዲዮም ሊሆን ይችላል እያዩ ይማራሉ፣ ብዙ እውቀቶችን ያገኛሉ ማለት ነው። ብዙ እውቀቶችን ማግኘት ይችላሉ። እንደዛውም ለመጥፎ ነገር የምንጠቀመው ከሆነ መጥፎ ነው፣ ውጤቱ መጥፎ ነው የሚሆነው። ትውልድን ከማበላሸት አኳያ የማይሆን መስመር ከማስያዝ አኳያ በጣም ብዙ ችግር ያመጣል። 1 ሲባል 2 2 ሲባል 3 እያለ ወደ ብዙ ነገር ውስጥ ሊከት ይችላል። እና እኛ የምንጠቀመው ይሄን ፕላትፎርም ለምን አግባብ ነው? ፎሎ የምናደርጋቸው ሰዎች ምን አይነት ሰዎች ናቸው? ምን አይነት ሰዎች ነው ፎሎ እያደረግን ያለ ነው? ምን አይነት ሰዎች ነው እየተከተልን ያለ ነው? እነዚህ ሰዎችስ ምን እየሰሩ ነው? ሁሌ የሆነ ችግር ከተነሳ በኋላ
የኛ እሴታችን የኛ እንትናችን ተናጋ ማህበራዊ ምናምን እንትናችን እቺ ሀገር እንደዚህ አይደለችም ባህላችን አይፈቅድም ምናምን ከማለት ቀድመን ነው መጠንቀቅ ያለብን። ቅድም እንዳነሳሁላችሁ የሴት ልብስ ለብሶ ወንድ ሆኖ የሴት ትወና የሚተውን ሰው እሱን ቪዲዮውን ላይክ እያደረግንለት ባየንለት ቁጥር ካላስተማር ነው ነገ ምንድነው ሊፈጠር የሚችለው? ይሄ ልጅ ነገ ምን ሊያመጣብን ይችላል? ይሄን ማወቅ መቻል አለብን፣ መዘጋጀት መቻል አለብን። ስለዚህ ወንድ እንደ ወንድ ሆኖ መተወን አለበት፣ ሴት እንደ ሴት ሆና መተወን አለባት። ሚናቸው መለየት አለባቸው። ጥሩ ነገር መወራት አለበት። አስተማሪ ስራዎችን የሚሰሩ ሰዎች በአስተማሪነት መቀጠል አለባቸው። ጥሩ ነገር ማስተላለፍ ያልቻሉ ሰዎች ተምረው ከስህተታቸው ተምረው ጥሩ ነገር ለማስተላለፍ መሞከር መቻል አለባቸው። አለበለዚያ ከስር የሚያየን ሰው በሙሉ 1 ሲደመር 1 3 ነው እያለ የምናስተምረው ከሆነ ከስር ያለው ትውልድ 1 ሲደመር 1 2 አይደለም 3 ነው ብሎ የሚከራከር ትውልድ የሚመጣው በቀጣይ። ስለዚህ እኛ ምንድነው እዚህ ጋር ማድረግ ያለብን ነገር ነው፣ እንደ ተሞክሮ፣ እንደ ሀሳብ፣ እንደተለያዩ ነገሮች እኛ ከምናውቃቸው እውቀቶች በመነሳት ምን መደረግ አለበት፣ ምን መስራት አለብን፣ ቲክቶክ ላይ ምንድነው ማድረግ ያለብን። ቲክቶክ የሚባል ፕላትፎርም ብቻ አይደለም ላይቭ የሚገባው፣ ፌስቡክም ላይ ይሁን ዩቲዩብ ላይም ይሁን በየትኛውም ፕላትፎርም ላይ ምንድነው መተላለፍ ያለበት? እኛስ ምንድነው ማየት ያለብን? ካላየን እኮ አይሰሩም እኮ ካልታየ አይሰሩም። ለምሳሌ ካልታየ አይሰሩም። ስለዚህ እኛ ነን እንዲሰሩም እንዳይሰሩም የምናረጋቸው፣ እንዲሳደቡም እንዳይሳደቡ የምናረጋቸው እኛ ነን። ሲሳደቡ ፎሎ የምናረጋቸው ከሆነ ነገ ደግሞ ሌላ ስድብ ሊሳደቡ ይችላሉ። ግን ሲሳደቡ ላይክም ፎሎም ኮሜንትም የማናረግ ከሆነ በቃ አይሳደቡም ቀጣይ ማለት ነው፣ ከስተታቸው ይማራሉ። ስለዚህ እኛ ነን እነዚህ ሰዎች ከፍም ያደረግናቸው ያለ ነው። ስለዚህ የእኛን ድርሻ ተወጥተን ምንድነው ማድረግ ያለብን? መፍትሄ ሀሳብ ካላችሁ በወቅታዊ ጉዳይ ላይ አሁን በተለይ እንደዚህ ስህተት ሰርተዋል የሚባሉ ሰዎች ቅድም እንትን ላይ ፌስቡክ ላይ ያየው ነበረ። የሆነ ማሚ የሚባል ጌመርም እሱም ታስሯል ተባለና በጣም በቃ በኃይለኛው ነው ጌም የሚጫወቱት። እዛ ጌም ላይ የሚወራ ወሬ የሚቀጣ ቅጣት ተውት፣ ጆሮ መቁረጥ፣ ጭንቅላት መፈንከል ምናምን በጣም ዘግናኝ ነገር የሚወራ ወሬ ማለት ነው። ትላልቅ ሰዎች ናቸው እና ገና ለገና ሰውን አዝናናለሁ ብለህ 6000 7000 ሰው ቁጭ ብሎ እየሰማ የማየውን ነገር የምታወራ ከሆነ ሰው ምንድነው የሚማረው? ይሄ ሰው እንደዚህ አይነት ወሬ እያወራ ስለሆነ የተሳካለት እኔም እንደዚህ ባወራ ይሳካልኛል ብሎ ከሱ የባሰ ይመጣል። ከሱ የባሰ ደግሞ ሌላ እየተፈጠረ ማንንም የማይሰማ ሰው ነው ልንፈጥር የምንችለውና ምን ማድረግ አለብን? መፍትሄ ሀሳብ ስጡን እስቲ እንላቸዋለን። ስለምትከታተሉኝ አመሰግናለሁ። ቤቱን ፎሎ አድርጉ። ገዝተር ያሉትን ፎሎ እያደረጋችሁ 5 ቁጥር ላይ ያለውን የመተማው የሚለውን አካውንት ፎሎ አድርጉት እስቲ። በዜሮ አስቀመጣችሁት ፎሎ አድርጉት 5 ቁጥር ላይ። በዚህ ጉዳይ ሀሳብ አስተያየት እየሰጣችሁ እዚህ 5 ቁጥር ላይ ያለውን ፎሎ አድርጉልኝ። 3 ቁጥር፣ 4 ቁጥር፣ 1 ቁጥር እና 2 ቁጥር ላይ ያሉትን ፎሎ አድርጉ። ሁላችሁም ስክሪናችሁን ጫን እያላችሁ ሴንድ አድርጉ። ብዙ ሰው ጋር መድረስ አለበት። ሼር ብታደርጉ ሰዎች ቢመጡ የእናንተም አካውንት ተጠቃሚ ነው የሚሆነውና ሼር ከማድረግ አትቦዝኑ። ሀሳብ አስተያየት ስጡ። አብነት ሁሉንም ፎሎ አድርግ። መጀመሪያ አብነት ገስት ከመጠየቅ በፊት ሁሉንም ፎሎ አድርግ ትገባለህ። ቤቱንም ፎሎ አላረክም። አብነት 22 የምትባል አካውንት ቤቱን ፎሎ አድርግ። ከላይ እምነት የሚለው ጋር 18K ከሚለው አጠገብ ፎሎ የሚል ነገር ካለ በቀይ የተጻፈ እሱን ማጥፋት አለብህ ለመግባት። ሁላችሁም በዚህ ጉዳይ ላይ ጥያቄ አስተያየት ካላችሁ እንቀበላለን። አክቲቭ አድርጉ አካውንታችሁን። ሼር አድርጉት። ክንዱ ሁላችሁም ፈጠን እያላችሁ አካውንታችሁን አክቲቭ ማድረግ ነው። የመተማው ኔትወርክ ሁኔታ ነው። ታፕ ሼር ኮፒ ሊንክ አድርግ ናግባ። ሁላችሁም ተንቀሳቀሱ። ፈጠን እያላችሁ አስቡ፣ ሀሳብ ስጡ፣ ሀሳብ አዋጡ። ምክንያቱም ሀሳብ ነው የሚያስፈልገው እንጂ
ብዙ ነገር አለ ልላችሁ ፈልጌ ነው። ብዙ ነገር አለ። ያልገባችሁ ነገር ካለ ነኪያ ሼር በምን ያው እኔ እንደ መፍትሄ ማምጣት ሳይሆን እንደ ሀሳብ ከራሳችን ብንጀምር መስራት ማለት ቲክቶክ ላይ ስንሰራ ከራሳችን ብንጀምር የምንከተላቸውን ፎሎ የምናደርጋቸውን ሰዎች ሪስትሪክት ብናደርግ ማለት እኔ አሁን ለምሳሌ ሀሳብ የሚመቸኝ እዚህ ቤት ስመጣ የሆነ እውቀት ለመውሰድ ነው አመመጣ አንተ ጋር ስንመጣ ስንወያይ እንደዚህ ስንመጣ የምንማራቸው ትምህርቶች አሉ። ልክ እንደዚህ አይነት ሁሉ የምንመርጣቸውን ሰዎች ሴሌክት ማድረግ ቢኖርብን የምንከተላቸውን ልክ ሪስትሪክት ብናደርግ አሁን ለምሳሌ ብዙን ጊዜ የምትከተለውን ሰው ቪዲዮውን ደርሰህ ብዙን ጊዜ ፎሎ ወይም ላይክ ሼር ኮፕሊንክ የምታደርገውን ሰው ነው በአብዛኛው ፈርስት ላይ የሚያመጣልህ አይደል ፕላትፎርሙ። ስለዚህ እነዚህን ሰዎች ሪስትሪክት ብናደርግ ኢቭን ኢፍ እንደዚህ መጥፎ አይነት አመለካከት የሚያስተላልፉ ሰዎችን እኛ ፎሎ ካላደረግናቸው ወይም ላይክ ካላደረግናቸው አንተ ጋር የመጣት ፕሮባቢሊቲያቸው እየቀነሰ ይመጣል። ስለዚህ አንድ ቪዲዮ ላይክ ካረክዳት ወዶታል ብሎ ሌላ ቪዲዮን ይልክልናል። ቲክቶክ እንደዛ ነው። ስለዚህ እኛ ማድረግ ያለብን እነዚህን ነገሮች ሚኒማይዝ ማድረግ ከራሳችን ብንጀምር ማለት እኔ የምከተላቸው ብዙን ጊዜ የመንፈሳዊ ከሆነ ወይም ደግሞ እንደዚህ የሚያስተምሩ ነገሮችን ከሆነ እነዚያ ልክ እንዲመጡልኝ ማድረግ ፎሎወሮችን ፎሎ ማድረጋቸው ሰዎች ከእንደዚህ አይነት ነገር በቃ ከመጥፎ አይነት አካሄድ የተመለሱ አይነት ቢሆን ሪስትሪክት ብንደራረግ የተሻለ ኢቭን ኢፍ 1 ሚሊዮን ኑሮ ተከታታይ ኑሮ አንተ ለቢዝነስ ጀነሬት ብቻ የምታረክ ከሆነ አንተ ወደ ምን ይሰዳል ማለት ነው? ወደ ወንጀል ወይ ደግሞ ወደ ሌላ ነገር ወደ መጥፎ ነገር ውስጥ እየከተተን ያመጣ ማለት ነው። ስለዚህ 100,000 ከሚኖር 50,000 የተሻለ አስተሳሰብ ያለው ቢኖር የተሻለ ነው የሚል ሀሳብ ነው ያለኝ። እናመሰግናለን የፍቅር ሰው። ሌሎቻችሁም በዚህ ጉዳይ ላይ ሀሳብ ስጡበት፣ ሀሳብ አዋጡ። ምክንያቱም ዝም ብሎ ሆ ብሎ መንጫጫት አለ። የሆነ ነገር ሆ ማለት አይደለም። ከምን ተነሳ? የሆነ አባባል አለ። አንድ ዛፍ ሲያድግ ድምፅ አያሰማም፣ ሲወድቅ ግን ድምፅ ያሰማል አለ። ስለዚህ የሆነ መጥፎ ነገር ሲያድግ ድምፅ አያሰማም። እኛም ፎሎ እያደረግነው ጊፍትም እየሰጠነው ምንም እያደረግነው አሳድገነዋል። የሆነ ሳለ ችግር ሲፈጠር ግን በጣም ነው የሚረብሸው። እንዳየነው ከሆነ በሰሞኑም ያየነው ያለነው ነገር እሱ ነው። እንደው ለማውራት ራሱ ይከብዳል። እኔ እንደው ብዙም በዚህ ጉዳይ ላይ ማውራት አልፈልግም፣ ምክንያቱም የሚከብድ ነገር ነው። ምን ብለህ ታወራዋለህ? እኔ ሲጀመር እንደነዚህ አይነት ነገሮችን አልከታተልም። እንደዚህ የሚሳደቡ ሰዎች፣ ወከባ የሚፈጥሩ ሰዎች፣ ሆሆታ የሚፈጥሩ ሰዎችን አልከታተልም፣ አልሄድም ሆሆታ የሚፈጥሩ ሰዎች ጋር። ግን በራሴ ስሰማ አልሰማም አትልም። ዩቲዩብ ስከፍት ይመጣላል ቪዲዮ፣ የሆነ ቦታ የሆነ መረጃ፣ ፌስቡክ ላይ ስገባ ከየትም አታመልጥም። ፌስቡክ ላይ ያለ መረጃ ቲክቶክ ላይ አለ፣ ቲክቶክ ላይ ያለ ዩቲዩብ ላይ አለ። በቃ የትም ስለማታመልጥ ከነዚህ ነገሮች ራሳችንን ለማራቅ ማለት ነው መቀየር መቻል አለበት። ሰው መቀየር መቻል አለበት። ጤነኛ ስራ መስራት መቻል አለበት። ጤነኛ ስራ የሚሰራ ሰው መከበር መቻል አለበት። የእውነቴን ነው የምላችሁ። እኔ ብዙ ጊዜ የምጠይቀው ጥያቄ ነው። ምንድነው የሚሰራ ሰው አይከበርም እዚህ ሀገር ላይ ማለት ነው። እዚህ ሀገር ላይ የሚሰራ ሰው አይከበርም፣ የሚያወራ ሰው ነው የሚከበረው። ስለዚህ እኛ ነን ይሄን ነገር ማስተካከል መቻል አለብን። እንዴት ነው ማስተካከል መቻል አለብን? የሚሰራን ሰው ቪዲዮን እያየን አስተማሪ ቪዲዮ ካየን አስተማሪ ቪዲዮዎችን ላይክ ማድረግ፣ አስተማሪ ቪዲዮ ላይ ኮሜንት መስጠት፣ የፈለጋችሁትን ነገር ልማር ብላችሁ ኮሜንት እንትን ላይ ሰርች ሴክሽን ላይ ሰርች ብታረጉ ሁሉም ነገር አለ። ምንም ነገር ልማር ብትል የፈለግከው ነገር ሰርች ብታረግ ታገኛለህ። ስልክ ጥገና በል ምን
ምን በል በቃ ትምህርት በል ምን እኔ አሁን ከሌ ብዬ ምን ልጥቀስልህ? ትምህርት ነክ በሙሉ አለ ቲክቶክ ላይ ሰርች ብታረግ ይወጣልሃል። ሰርች አድርገህ ትምህርት የሚያስተምረን ያንተን ዘርፍ የምትፈልገውን ፍላጎት እያየህ ራስን ማስተማር እየቻልክ የማይሆን ነገር እየሰማ የማይሆን ሰዎችን ለምን ታበረታታላችሁ? ይኸው ግማሹ ታስሮ ይፈታል፣ ግማሹ የታሰረ ነው፣ ግማሹ ችግር ይደርስበታል፣ ግማሹ ይደበደባል፣ ግማሹ ጭቆና ይደርስበታል፣ ግማሹ በሚሰራው ስራ ነው። ስለዚህ አስቀድሞ ግን ጥሩ ስራ ቢሰራ ኖሮ ህብረተሰቡን የሚጠቅም ስራ ቢሰራ ኖሮ ህብረተሰቡን ድጋፍ ያደርግለታል። ገብቷችኋል? ስለዚህ እኛ የምናየውን ነገር የምንሰራውን ነገር የምንሰማውንም ላይክ የምናደርገውንም ነገር ማወቅ መቻል አለብን፣ ለይተን ማወቅ መቻል አለብን እና በሱ ጉዳይ ላይ ነው ዛሬ እየተወያየን ያለነው። ሁላችሁም ስለመጣችሁ እናመሰግናለን። በደንብ ኮፒ ሊንክ ታብ ሼር እያደረጋችሁ ሲያላግጥ ሀሳብ ካለ ማቅረብ ትችላለህ። ይህ ስም ግን አንተ ራስህ ተጨምራት ሀሳብ ነበረ ትንሽ ነው የሚጨምረው ወንድም አለም። እኔ የምልህ አሁን ለምሳሌ በእምነትዬ አሁን እዚህ አንተ ቤት እንደዚህ ከፍተህ እንደዚህ አይነት ትምህርት ስታስተምር እኔ ያንተን ፈለግ መከተል አለብኝ። በነገራችን ላይ እኔ እስካሁን ድረስ እኔ ቤቴ ከፍታለሁኝ። ቤቴ ስከፍት አንዲትም ነገር መጀመሪያ እኔ ስድብ አልወድም፣ ይቅርታ አድርግልኝና ስድብ አልወድም። ማንም ሰው እኔ ጋር የሚመጣው ሰው በሙሉ ስድብ እንደማልወድ ሁሉንም ነገር እነግራችኋለሁ። እኔ ቤት ውስጥ ገብተህ መጣላት እንደሌለብህ የመጀመሪያ የራሴ የቤቴ ህግ ነው። ገባህ? ሁላችንም እንደዛ አይነት ነገር ለመልካም ነገር ብንሰራ ይሄ ነገር ስም ራሱ ለምሳሌ አሁን እኔ ሲያላገጥ ያልኩት ለምን መሰለህ? ሰው እንዳለ አላጋጭ ነው። ገብቷል? ከኔው ጀምሮ አላጋጭ ነው። ግን እኔ ቤት መጥተው ደግሞ እንደዚህ አይነት ስም አድርገህ ነው እንደዚህ አይነት ነገር ሊሆን የሚችለው? በጣም ጎበዝ። አዎ ጥሩ ነው። አትጣላ፣ አትሰዳደብ። በቃ የምክር ቤት ብናደርገው ቤታችንን መገሰጥ እንችላለን። ገብቷል? አልባሌ ነገር የሚናገረውን ሰው እያወጣው ትሄዳለህ። በቃ አያስፈልግም። አልባሌ ቪዲዮ ስታይ ምንም አይነት ነገር ቦታ ለመስጠት እኔ ለምሳሌ አሁን እኔ ያየሁትን ቪዲዮ ጓደኞቼ ያዩትን ቪዲዮ ያን ቪዲዮ አየሁ እንደብል እዚህ ቤት ውስጥ አታወራ፣ በቃ አለቀ። ያ ሁላ ሰው አሁን 200 ሰው ካለ 200ም እዚህ ቤት ውስጥ እንዳታወራብኝ ካልኩት 200ም ሰው አጸያፊ ነገር መሆኑን ያውቃል። በአማርኛ መገሰጥ እንችላለን። ምንም ማለት አይደለም። ለጥሩ ነገር ብንጠቀመው አሪፍ ነገር ነው እና ይሄ ምክራችን አሪፍ ነው ብንቀጥልበት። ሁሉም በየቤቱ ሁሉም ቢያስተምር ማለቴ አንድ ሰው ሁለት ሰው ሳይሆን ሁሉም በየቤቱ እዚህ የሚመጣ ሰው በሙሉ እቤታችን ውስጥ እዚህ የተማርነውን ትምህርት እቤታችን ውስጥም ከፍተን ደግሞ እንደዛው ብንረጨው እንደዛው ብናስተምረው እየቀነሰ ይመጣል። እየጨመረ ሄደውን እየቀነሰ ይመጣል ብዬ አስባለሁ። እንደኔ እኔ ጋር 200 ሰው የሚመጣ ከሆነ 200ውን ሰው በስነ ስርዓት ይዘዋለሁ። ያ 200 ሰው ሌላ ቦታም ደግሞ በስነ ስርዓት እንደዛው ደግሞ ያስተምርበታል። መጥፎ ነገር ማጥፋት ማለት ነው። በቃ አለቀ። ጥሩ ነገር ማቅረብ ነው። አሪፍ ነገር ብንሰራበት ተገቢ ነው ብዬ አስባለሁ። ጨርሻለሁ። እናመሰግናለን። የሁሉም ሚና ተጫዋቾች እኛ ነን። ምንም ነገር አሁን እንደው ቲክቶክ ላይ ብቻ ሳይሆን በኖርማል ራሱ በተለያዩ አካባቢዎች ላይ ብዙ ችግሮች ይፈጠራሉ ይባላል። ይህ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ የሚፈጥሩ በጣም አስቸጋሪ ነገሮች ይፈጠራሉ በየአካባቢው፣ በየከተማው፣ በየክልሉ ማለት ነው። ዝም ብሎ አይደለም የሚነሱት። መጀመሪያ ላይ የነገርኳችሁ የእንቁላሉ ታሪክ አለና እንደዛ ነው። ስለዚህ መጀመሪያ ላይ ካስቆም ነው ይሄ ሰው ምን መስራት አለብኝ ብሎ ያስባል ማለት ነው። ምን መስራት አለብኝ ብሎ ያስባል። ጥሩ ነገር ማድረግ እንዳለበት ይረዳል ማለት ነው። ስለዚህ እኛ ከራሳችን ከጀመርን እንዳልከው እኛ ከሚሰሙን ከአንድ ሰው ከሁለት ሰው ከጀመርን ለውጥ የማይመጣበት ምንም አይነት ምክንያት የለም። ለውጥ ማምጣት እንችላለን። በእርግጥ እንችላለን። ግን ለውጥ ለማምጣት ምን ማድረግ አለብን?
ሰዎች ጋር ተደራሽ መሆን አለብን። መናገር መቻል አለብን። ሀሳብ መስጠት መቻል አለብን። መግለጽ መቻል አለብን። ጥሩ ነገሮችን ማስተላለፍ መቻል አለብን። ሆይ ሆይ ይወዳል ሰው። በተለይ የሀገሬ ሰው ሆይ ሆይ ነው በጣም የሚወደው። ሆይ ሆይ ይወዳል። በቃ ወከባ፣ ግርግር ግርግር የሆነ ሸርተት ያለ ሰው ላይ መውረድ፣ ደካማ ጎን የተገኘበትን ሰው አብሮ መዝለፍ ይወዳል። ግን ሰው ደካማ እንዳይሆን መጀመሪያ ብናበረታ ኖሮ ማንም ሰው ደካማ አይሆንም፣ የተሻለ ነው የሚሆነው። ስለዚህ ማንም ሰው መስራት ይችላል። ሁሉም ሰው እኮ ተሰጥቷል እኮ። እንዴት መሰለህ እምነት፣ አቤት። አሁን የሆነ አባባል አለ፣ የወደቀ እንጨት ላይ መጥረቢያ ይበዛበታል አሉ። አሁን መጀመሪያ ይሄ ቲክቶከሮችን ብዙዎች ሸሸገዳይ ሲሉ ነበር። አሁን ከትውፊትና ከባህላችን ያፈግነገጡትን ሃይ መባል ባለበት ሰዓት የትኛውም አካል ማለት ነበረበት። እዚህ ደረጃ ድረስ አይሰፋም ነበር እና አሁን ምን ሆነ? ልክ እንዳልኩ የወደቀ እንጨት ላይ መጥረቢያ ይበዛል። መጀመሪያ ሲደገፍ ቆዩና ከዛ በኋላ ምን አረጉ? አሁንም ቢሆን ቲክቶክ መሆን ያለበት አንድና አንድ የጥሩ ጎን መለዋወጫ ነው መሆን ያለበት። ሰውም አንድና አንድ አጭር ነገር ማወቅ ያለበት እንደዚህ አይነት ነገር ሲያይ ኮሜንት ማድረግ አለበት። ያን ሰው ነህ ይመስልሃል። አሁን ወቅታዊ ነገር ብቻ ይዘን አሁን ለምሳሌ ሃይስት ሰው ለማግኘት እያለ ሃይ ከሚሉት በቃ ይሄ ነገር ጥሩ አይደለም። ነገ የሆነ ነገር ይዞ መምጣት እንዳለበት እኮ ማወቅ አለብን። መንገርም አለብን። ብንነግረው እኔ አሁን እምነት ይሄ ነገር ጥሩ አይደለም ካልኩ ምኑ ጋር ነው ጥሩ ያልሆነው? ይሄ ነገር ጥሩ አይደለም ስልህ በቃ ጥሩ ያልሆነበትን መንገድ ለምን አለኝ ብለህ አስበህ መቀበል አለብህ። ካልተቀበልክ ይሄን ካልኩ በኋላ እኔ አሁን እምነት እንዲሆነ ብባል በቃ ማለት ያለብኝ ቦታ ዳን ባልኩ ሰዓት አልድንም ካልክ በቃ ዛሬ ብናገርም ያምርብኛል። ግን ዳን ባልኩ በተባለ ሰዓት ደግፈ ነው ዛሬ አረንቋው ውስጥ ከወረደ በኋላ ደግሞ ይሄ ነገር እንዲህ ነው ማለት ሳይሆን አሁን ያለፈው አልፏል። ግን ከእንግዲህ በኋላ ላለው እንዲህ አይነት ገጠመኝ ሲያጋጥመን ምን ማድረግ አለብን የሚለውን ነገር ማወቅ አለብን። ቴንክ ዩ። እናመሰግናለን። ሳይቃጠል በቅጠል ይባላል። ሳይቃጠል በቅጠል ቀድሞውኑ። በነገራችን ላይ ራቁት መሆን ዘመናዊነት አይደለም። አንዳንድ ሰው ዘመናዊነት ይመስለዋል እንጂ ራቁትነት ምንም ዘመናዊነት አይደለም። ሁሉም ሰው ራቁቱን ነው ሲወለድ። ስለዚህ ምንም የሚያስደንቅም የሚያስገርምም ነገር የለም። እነዚህ ሰዎች ራቁታቸውን ሲመጡብን በቃ ባህላችን አይፈቅድም። ሲጀመር ሽልማቱ ተቋሙ ራሱ የዛኔ አሁን በቲክቶክ አዋርድ ራሱ ሲቀርቡ እዛ ላይ ራሱ ማስገባት አልነበረባቸውም። የሚገርማችሁ ነገር እኮ ለኢትዮጵያ ቃል የሚል ታዋቂ አርቲስት ትልቅ ሰው መድረክ ሲመራ የነበረው ሰራዊት ፍቅሬም ነበር እኮ። ሰራዊት ፍቅሬም ነበር። እንግዲህ አስቡ። እዛ ላይ ነው እኮ ጉድ ያየነው እኮ። ትላልቅ ሰዎች የሚገኙበት ቦታ ላይ፣ ትላልቅ ሰዎች ያሉበት ቦታ ላይ የዛን ቀን ነበረ በቁጥጥርም ስር መዋል ካለባቸው መዋል ያለባቸው፣ መመከርም ካለባቸው መመከር የነበረባቸው። ይሄ ሰው አለ እንግዲህ ትልቅ ሰው ትልቅ ነኝ ብሎ የሚያስባል፣ ሰዎችም ትልቅ ነው ብለው ያስባሉ። እነሱ ባሉበት ትላልቅ ሰዎች በተገኙበት ቦታ ላይ እንደዚህ ሆኖ ሲገቡ ሳይቃጠል በቅጠል እዛው ነበር ጉዳይ መቋጨት የነበረባቸው። ወደፊት ግን ለእህት ለወንድሞቻችን የሚጠቅመው ነገር ምንድነው? ራቁት መሆን ማለት መሰልጠን ማለት አይደለም። ስልጣኔ አይደለም። ክብርም አይደለም። መጥፎ ነገር ማስተላለፍ፣ መጥፎ ሀሳቦችን ሼር ማድረግ ይሄም ትልቅ ነገር አይደለም። ክብርም አይደለም። ልናውቀው ይገባል። ማወቅ አለብን። ስለዚህ እኛ እነዚህ ሰዎች በተለይ እኔ የምጠቁማችሁ በተለይ እኔ እንደ ግል ሀሳብ በጣም ያየሁትን ነገር ነው የምነግራችሁ። የዛሬ 10 እና 11 ዓመት 12 እና 13 ዓመት አካባቢ ጀምሮ የምመለከተው ነገር ነው።
ድራማ ምናምን የተለያየ ስራዎችን ስናስተምር ስናሰለጥ መድረክ ላይ ወንድ ሆነው እንደ ሴት ካልተወንን ብለው የሚያስቸግሩ ሰዎች ነበሩ። የእውነቴን ነው የምነግራቸው። ልጅ ሆነን ራሱ በነበረን ሰዓት ነው። አሁንም ሚዲያው ላይ ወንድ ሆነው እንደ ሴት አክት እያደረጉ የሚያስቁ ሰዎች አሉ። እናንተ ንግግራቸውና የሆነ አክታቸው ነው ሊያስቃችሁ የሚችለው። እነዚህ ሰዎች ማበረታታት መቻል የለብንም፣ መገሰጽ መቻል አለብን። እነዚህ ሰዎች ራሱ እርምጃ መወሰድ አለባቸው። ማየት የለባችሁም የእነዚህ ሰዎች ቪዲዮ። ምንድን ነው የምትመለከቱት? ከዚህ ነው የሚጀምረው። ቀጥታ መጥፎ ነገር አውጥቶ ከሚሳደበው ባልተናነሰ ለመንፈሳዊና ይሄ ስነ ልቦናዊ ውዥንብር ውስጥ የሚከት ስራ የሚሰሩት ሴት ሆነው የወንድ ትወና የሚሰሩ። ብቃት እኮ በዛ ይለካም፣ ብቃት በዛ ይለካም። የትወና ብቃት እኔ ስለ ትወና ብቃት አንዳንድ ነገር ልንገራቸው። የትወና ብቃት ወንድ ሆነ የሴትን ስለተወንክ አይደለም ብቃት የሚለካው። ሴት ሆና የወንድን ስለተወነች አይደለም ብቃት የሚለካው። አንድ ያሉ እንግዲህ በኢትዮጵያ ታሪክ በጣም ጎበዝ ተዋናኝ የሚባለው ወጋየሁ ነው። ወጋየሁ ከልቡ የሚተውን ሰው ነው። መተወን ማለት ደግሞ ማስመሰል ማለት አይደለም፣ መሆን ነው። ያንን ገጸ ባህሪ የዛን ሰው ስሜት፣ የዛን ሰው ህመም፣ የዛን ሰው የተሰጠውን ነገር በሙሉ ተላብሶ ሆኖ የሚተውን ተዋናኝ ይባላል። ሆኖ የሚተውን ማለት ነው። አካለ አንካሳ ከሆነ በስነ ስርዓት እያነከሰ ማለት እንደዛ ሰው ሆኖ ማለት። አይነ ስውር ከሆነም ደግሞ አይኑ ተሰርቶለት በቃ በሜካፕ በኮስቱም በምናምን ተሰርቶ ሆኖ በቃ አይነ ስውር ሆኖ የሚሰራ ማለት ነው። የሚያስመስል ማለት አይደለም፣ ሆኖ የሚሰራ ማለት ነው። እና አንዴ ይሄ ወጋየሁ ንጋቱ የሚባለው ተዋናኛችን የኢትዮጵያ ብርቅና ድንቅ የሆነ ተዋናኛችን ነፍሱን በአጸደ ገነት ያኑረው። እንግዲህ መተወን መንግስተ ሰማያትን ያስገባም አይልም፣ የጽድቅ ስራ ነው። አያስኮንንም እንደዘፈንና እሱ እንደሚጸድቅ ተስፋ አደርጋለሁኝ ገነት እንደሚገባ በእርግጥ። እና እግሩ የሚያነክስ ሰው ተውኔት ተሰጠዋሉ እና ይህን ተውኔት በየሀገሩ እየዞሩ ነው የሚያሳዩት። እና ይህ ሰውዬ ተውኔቱ አልቆ ታይቶ ምን ብሎ ጨርሶ ለ6 ወር ከሙድ ውስጥ መውጣት አቅቶት ለ6 ወር በቃ እንደ አንካሳ ነበር ሲጓዝ የነበረው አሉ። ከሙድ ውስጥ ከስሜት ውስጥ መውጣት አቅቶት ማለት ነው። ይሄ ነው የትወና ብቃት ማለት። ሆኖ አስርጸህ ወደ ውስጥ አስርጸህ በቃ መተወን ያለብን ነገር ተወነ በብቃት መተወን ማለት ይሄ ነው። ወንድ ሆነ እንደ ሴት ድምፅ አስመስለህ ቀሚስ ለብሰህ ታኮ ጫማ አድርገህ ምናምን ቻፕስቲክ ተቀብተህ የምትተወነው አይደለም። ይሄ ነገር ተው ሊባል ይገባል። ይሄ ነገር መስመር ሊያዝ ይገባል። መስመር ማስያዝ አለብን ይሄ ነገር። ምክንያቱም አሁን በሰሞኑ እና ባለፉት ወራትም እየሰማናቸው ያሉ ተደጋጋሚ ነገሮች መነሻቸው ምንጫቸው እነዚህ ነገሮችም እጃቸው አለበት። ሁሉም አዋጥቶ ነው 100% የሚያደርሰው። ትንሽ ትንሽ ይዋጣል ከሁሉም። የምናረጋቸው ክፍተቶች ያሉብን ችግሮች በንግግር በአኗኗር በተለያየ ነገር በምናምን ያሉ ነገር ተደማምሮ ነው እዚህ ነገር ላይ የሚያመጣል፣ እዚህ ነገር ውስጥ የሚከተል። ይሄ ከባህል ያፈነገጠ አለባበስም የሚመጣው ምንድነው? መጀመሪያ ለምሳሌ መጀመሪያ ሴቶች ሱሪ አይለብሱም ነበረ። በቃ ሱሪ ለወንድ ነው፣ ሴት ቀሚስ ነው የምትለብሰው። በጥንት ዘመን ደግሞ ወንዶችም ምን ያደርጉ ነበረ? ቀሚስ ያደርጉ ነበረ። ግን በሱሪ ደረጃ በቃ የወንዶች ነው። ከዛ አሁን ሴቶች ይልበሱ ችግር የለውም ተባለ፣ ለበሱ። ከዛስ ጉርድ ሚኒስከርት እየተባለ እዚህ እላይ የተደረገች ልብስ ተለበሰ። ከተማ ላይ ተንቀሳቀሱ፣ ማንም አይናገርም። ከዛ መገላለጥ መጣ፣ እምብርት ማሳየት መጣ፣ ዝም ተባለ። መጨረሻ ላይ ራቁት ነው የሚሆንልን። ከዛ ጋር ሀይ ቢባል ኖሮ እዚህ ጋር አንደርስም ነበር ማለት ነው። ስለዚህ መነሻውን ማድረግ አለብን መድረሻችን እንዲያምር ማለት ነው። ሁሌ ከመጫጫ ከሊት የምትባል ልጅ እንደዚህ ያደረገች ከሚለው ጽንሰ ሐሳብ ለመውጣት አጠቃላይ ቤት ውስጥ ካሉት ከእህቶቻችን ይጀምራል፣ ከጎረቤቶቻችን ይጀምራል፣ ከዘመዶቻችን ይጀምራል። መልበስ ካለባቸው አለባበስ፣ መናገር ካለባቸው አነጋገር፣ መሄድ ካለባቸው አካሄድ ይጀምራል። ልጅ ካለ ከልጅ፣ እህት ካለ ከእህት፣ ሚስት ካለ ከሚስት ይጀምራል። ያለባበስ ጉዳይ
የስነ ምግባር ጉዳይ። ስነ ምግባር መጥፎም ጥሩም የሚያደርግ ቤተሰብ ነው። መጥፎም ጥሩም የሚያደርግ ቤተሰብ ነው። የተለየ አካል ከዩኒቨርስ መጥቶ አንተን መጥፎ ሊያደርግህ መጥፎ ሐሳብ ሊያላብስ አይችልም። ጥሩ ነገር ሊያላብስ አይችልም። ሊያላብስ አቤት አንድ ነገር ይኸው ምን መሰለህ፣ አሁን አንተ ያልከው ሐሳብ ላይ ትወና አሁን መስሎ ሳይሆን ሆኖ ነው የሚለው ነገር ሳይንሱን አየው አይደል? አሁን አንዳንዴ በተለይ ይሄ አንዳንድ ጊዜ ውድድር ብለው ሲያቀርቡ ዳኞቻችን በትወና ዙሪያ ያሉ በቃ በዚህ አይነት ዙሪያ ላይ በቃ ዳይሬክት ይሄ አሁን ያልከውን መስሎ ሳይሆን ሆኖ ማሳየት ይሄን ነገር መድረክ ላይ በቃ እንደ ትምህርት መስጠት አለባቸው። ይሄ ነገር አንድ ይሄን ነገር እንትን ይለዋል። የሆነ መጽሐፍ ገዳ አንብቤው በኦሮምኛ ምን እንደሚል ታውቃለህ? ባይዞ የገዳ ስርዓት አሜሪካ ባይዞ ይሄን ስርዓት ወስዳ ነው እየተዳደረችበት ያለችው። ሴት ልጅ እነኚህ እድሜያቸው ከ18 ዓመት በታች የሆኑ ያው እንትን አለው አይደለ? ይሄ በኦሮምኛ ጉለንታ ይለዋል፣ በአማርኛ አከፋፍሎ እድሜ እንትን የሚሸጋገሩት ከአንድ እስከ ዓመት እስከ 8 ከ9 እስከ 10 የሚለው አሁን በዛ እድሜ ውስጥ እነኚህ ልጃገረድ የምንላቸው ከ18 ዓመት በታች ያሉ ምን ይላል? ሽታ ያለው ነገር መቀባት የለባቸውም ይላል። አበባ ራሱ ሽታ ያላቸው አበባ ይዘው መሄድ የለባቸውም። ልብስ የሚለብሷቸው ልብሶች ይሄንን ማድረግ የለባቸውም። ይሄን ያረገ በዛ በስርዓት ውስጥ እንደማይፈቅድለት ነው አስቀምጦ ያለው መጽሐፍ ላይ። አሁን ያንን በየቋንቋው ተርጉሞ ቢያስቀምጡት ጥሩ ትምህርት ነው የሚሆነው። እንደገና ሴት ልጆች ለእነኛ አሁን ባልኩ እድሜ ውስጥ ያሉ ከቤተሰብ ራሱ ተልከው ርቀው መሄድ የለባቸውም ነው የሚለው። ርቀው ከሄዱ ራሱ ከወንድማቸው ጋር ሄደው ደርሰው መመለስ አለባቸው። በዚህ እድሜ ውስጥ ያሉ ከቤተሰብ ርቀው ማደር የለባቸውም ይላል። አንብቤው ነው ይሄ ነገር። አሁን አየህ ምንድነው በቃ ይሄ ትምህርታዊ አሁን በዚህ ደረጃ ያሉ ልጆች ይሄን ይዘው ቢያድጉ በየትም ቢያንስ ከጁኒየር እስከ ኤሌመንተሪ እስከ ሃይስኩል ባሉ ደረጃዎች ይሄን ይዘው ቢያድጉ ሃይስኩል ዩኒቨርሲቲ ምንም ሲሄዱ በቃ ይሄ አሁን ምንድነው ባህልን ጠብቆ የሚሄድ ነው። እንቺ ነገር መሬት ብትይዝ ጥሩ ይመስለኛል። እኔና የሚያዳምጡን ካሉ በዚህ መንገድ እያረጉ ሼፕ እያረጉ ቢሄዱ ጥሩ ነገር ነው ብዬ አስባለሁ። ስርዓት እኮ በነገራችን ላይ አሁን ያልከኝን ነገር በደንብ ተነግረናል። ይሄ በጣም ጠቃሚ ነገር ነው። የገዳው ስርዓት ሐሳብ ለአቅመ ሔዋን ያልደረሱ ሴቶች ሽታ ያለው አበባ እንኳን ይዘው እንዳይሄዱ ወጥተው እንዳያድሩ ሱቅ እንኳን ሲላኩ ከወንድማቸው ጋር ወይ ከሌላ ሰው ጋር ሄዱ ነው አይደለም የሚለው። ንጉሴ እየሰማን ከሆነ እና እንደነዚህ አይነት ነገሮች ናቸው መበረታታት መቻል ያለባቸው። አሁን እኮ ጋጦጡ ነክሶ ጨዋው እኮ ነው እየታፈነ ያለው እኮ። ከዛ የሆነ ነገር ሲገኝ ደግሞ ሆሆታው ይሄ ባህላችን፣ ወጋችን፣ እሴታችን እንትናችን አይፈቅድም ደግሞ ይላል። አይፈቅድም የሚባል ታሪክ ደግሞ ይመጣል ማለት ነው። ስርዓት እኮ ለራስ ነው፣ ለማንም እኮ አይጠቅምም። ለማንም እኮ አይደለም፣ ለራስ ነው የሚጠቅመው። ቤተሰብህን ስነ ስርዓት ባለ ሁኔታ ብታሳድገው፣ ልጆችን በስነ ስርዓት ብትይዝ ማህበረሰቡን ሼፕ እያረክ ነው፣ ስነ ስርዓት እያስያዝከው ነው ማለት ነው። እና በጣም አሪፍ ሀሳብ ነው። በነገራችን ላይ አንዴ ምን እንዳጋጠመኝ ልትገምልና ናዝሪት ትምህርት ቤቱን መጥቀስ አልፈልግም። ልጅቷ ዩኒፎርም በቃ የሚያስጠላ አለባበስ ትለብስና ትምህርት ቤት ትሄዳለች። በቃ የሚያስጠላ ልበል በቃ መጨረሻ በቃ ስትቀመጥ ሰውነቷን መደበቅም አይችል ትባረራለች ከትምህርት ቤት። ቤተሰብ አንጭ ተብላ ግንቦት አካባቢ ነው የተባረረችው። እናቷን ይዛ ስትመጣ እናቷ ለብሳ የመጣች ጓደኛዬ ነበር የትምህርት ቤቱ ዳይሬክተር። እናቷ ይዛ ስትመጣ የለበሰችው ልብስ ልጅቷ ለብሳ ትምህርት ቤት ከመጣቸው የባሰ ነው። ምንም ምክር መምከር አልፈልግም፣ ሰኔ ነይና መሸኛዋን ይዘሽ ሂጂ ነው ያላት። አሁን ምንድነው ቢያንስ አንተ ለልጆችህ ፈለግ መሆን የምችል አንተ ነህ። ከቤት ነው ፈለግ።
አንተ የማይሆን ነገር ከቤት ይዘህ ስትወጣ ለምንድን ነው ይዞ የሚወጣ? ቤተሰብም ጫና እዚህ ላይ ቤተሰብም ትልቅ ሚና መጫወት አለበት። እና እንዲህ አይነት ገጠመኝ ከዚህ በፊት ጓደኛዬን ገጥሞት ሲያወራልኝ በጣም ነው የገረመኝ። አሁን እናት ተባረረች፣ በይሄ ነገር ጥሩ አይደለም። እናት ከዛ የባሰ ለብሳ ይዛ መጣ። ልጅ ማንን አይታ ትደግ? ዘም በቀጣይ ሰኔ ነይና መሸኛው ሰጂን የተባለችው አስቡ። ይሄንን እኮ ነው እኔም ቅድም አሁን እያነሳው ያለሁት። የሚገርም ለጥሩም ነገር ለመጥፎም ነገር ቤተሰብ ነው ተጠያቂ። የምትወልዳቸውን ልጆች ማስተማር፣ ስነ ምግባር ማስያዝ፣ ስርዓት የምታስተምረው አንተ ነህ። አንተ ስነ ስርዓት ሳታስተምራቸው ነገ ለሚፈጥሩት ነገር አንተ ተጠያቂ አትሆንም ማለት አይደለም። ስለዚህ እንደው ቀድሞ የልጅን ኃላፊነት መውሰድ ያለበት ራሱ ቤተሰብ ነው። ባለባበስ ጉዳይ፣ ባነጋገር፣ በስነ ምግባር ጉዳይ፣ በሁሉም ነገር መውሰድ ያለበት ኃላፊነት መውሰድ ያለበት ቤተሰብ ነው። ቤተሰብ ኃላፊነት መውሰድ አለበት። አሁን ላይ እየሰማናቸው ያለው በርካታ ነገሮች መነሻቸው ቤተሰብ ነው። ሌላ ምንም አይደለም። መነሻቸው ቤተሰብ ነው። ስለዚህ ይሄንን የሚሰማ ማንም ሰው ምን ማድረግ አለበት? በፍቅሩ ሰው ገዳይ ሁሉንም ፎሎ አድርግ ላስገባ እና ማንም ሰው ልጅ ያልወለዳችሁ ልጅ ስትወልዱ ልጆቻችሁን ስነ ስርዓት ያስይዙ። ሰፈር ውስጥ ያሉ ያጎት ልጅ፣ ያክስት ልጅ ምናምን የሚባሉ ሰዎችን በአጠቃላይ እነሱንም ሰዎች ልጆች መስመር እንዲይዙ፣ ጥሩ የሆነውን ጥሩ ያልሆነውን ደግሞ ጥሩ አይደለም እያላችሁ መምከር መቻል አለባችሁ። ቲክቶክ ማህበረሰቡ ላይ ደግሞ የምታዩት ቪዲዮ ፎሎ የምታደርጉት ሰው እኔ ራሱ እምነት የሚባል ሰው አይጠቅመኝም የምትሉ ሰው ካላችሁ አንፎሎ ማድረግ ትችላላችሁ። ይሄ ቪዲዮ ወርዶ ዩቲዩብ ላይም ሲጫን እዚህ ቲክቶክ ላይም ተቆርጦ ሲጫን የምታዩም ሰዎች ካላችሁ ከኔ የሚጠቅም ነገር የምታገኙ ከሆነ ብቻ ፎሎ አድርጉኝ። እምነት የሚጠቅም ነገር የለውም ካላችሁ አንፎሎ ማድረግ ነው። ምክንያቱም እናንተ ናችሁ። ሰው ነው ፎሎ አድርጓቸው 2 ሚሊዮን የደረሱት። ሰው ፎሎ አድርጓቸው እኮ ነው 1 ሚሊዮን የደረሱት። እኔ አሁን 18000 ስደርስ ሰው ፎሎ አድርጎኝ ነው። 18000 ሰው ነው እኔን እየተከተለ ያለው። ለዚህ ለ18000 ሰው ምንድነው እያስተማርኩ ያለሁት? ምንድነው እያስተላለፍኩ ያለሁት? ገብታችኋል? ይህን ነገር በደንብ ለይተን ማወቅ መቻል አለብን። እኔ 8ኛ ክፍል ላይ ባዮሎጂ አስተማሪያችን ሲጋራ ያጨሳል። ትክክለኛ ታሪክ ነው የምነግራችሁ፣ የኛ አስተማሪ እና ግን አንድም ቀን ስለ ሲጋራ ጦርነት አያስተምርም። ሲጋራ ጎጂ እንደሆነ ነው የሚያስተምረን። ገብታችኋል? ስለዚህ አንድ ሰው ምንም መጥፎ ነገር እንኳን ቢያደርግ ያን መጥፎ ነገር እንደሆነ አውቆ ለሌሎች ሰዎች መጥፎ መሆኑን ማስተማር መቻል አለበት። መጽሐፉም የሚለው እንደዛ ነው። መጽሐፍ ቅዱስ ላይም የሚለው እንደዛ ነው። በሌላም መጽሐፍ የሚለው እንደዛ ነው። እናንተ ክፉ ሆናችሁ ሳላችሁ ለታናናሾቻችሁ ለልጆቻችሁ ግን ክፉነትን አታስተምሯቸው ተብሎ ተጽፏል። ስለዚህ እኛ ቁጭ ብለን ቲክቶክ ላይ የሚሳደቡ ሰዎችን መጥፎ ነገር የሚናገሩ ሰዎችን ቁጭ ብለን እንከታተለን። እዛ በተለይ ያለውን ህዝብ ብታዩ ማለት ነው። እኔ ራሱ ገብቼ እታዘባለሁ። 7000 8000 ሰው 1000 ሰው 2000 ሰው ቁጭ ብሎ የሚሰደበው ማለት ነው። ሰው ቁጭ ብሎ በዳታው ይሰደባል። ሰው ቁጭ ብሎ ሳንቲሙን አውጥቶ ይሰደባል። ሰው ቁጭ ብሎ በጣም የሚገርማችሁ ነገር ገንዘብ ከፍሎ ማለት ነው። ገንዘብ ከፍሎ የሚሰደብ ማህበረሰብ ነው ያለ። ስለዚህ ምንድነው እየተማርን ያለነው? ምንድነው እያደረግን ያለነው? ምንድነው እየሰራን ያለነው? ምንድነው መስራት ያለብን? ምንድነው ማድረግ ያለብን? ምንድነው ማዳመጥ ያለብን? ምንድነው ማየት ያለብን ቪዲዮ? ምንድነው መከታተል ያለብን? ለይተን ማወቅ መቻል አለብን። የእውነቴን ነው የምነግራችሁ። ለይተን ካላወቅን አስቸጋሪ ነው። በጣም አስቸጋሪ ነው። የእውነቴን ነው የምነግራችሁ። እየየ አያስፈልግም። ምን ብሏል? የሆነ ስነቃል በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል?
ድስት ጥዶ ማልቀስ ቀደም ብለህ ነው ማድረግ ያለብህ። ቀደም ብለህ በቃ በእንትኑም ከሆነ ከመስመሩም ከሆነ መስመር ሳይስት መስመር ከሳተ በኋላ እኮ ወይ ተስፋ ቆርጧል፣ በቃ ምንም ልትመልሷችን። ደረቅ ማድረቅ የሚባል ነገር አለ። ደረቅ ማድረቅ ማለት ምንድነው? የደረቀ እንጨት ልታረቅ አትችልም። ቢላል አብዲ ፎሎ አድርገን አላስገባ ቤቱን እና ደረቅ ማድረቅ ማለት ምንድነው? እንጨት በገጠር የምታውቁ ሰዎች ካላችሁ እንዲህ ትንሽ ጠመም ያለ እንጨት እንደተቆረጠ እንዲቀጥ እንዲህ ይታረቃል። ማድረቅ ማለት ማቃናት ማለት ነው። ማቃናት ማለት ነው። እና ደረቅ ማድረቅ ማለት ምንድነው? በደረቀ ጊዜ እናረቀው ብሎ ቢለፉ ሰብረው ታረፉ ይባላል። ስለዚህ አንድ ሰው ከደረቀ በኋላ ላረቀው ላስተምረው ብትል ላስተካክለው ብትል አይስተካከልም። አስተካከላችን ይሰበራል። ወይ ይሰብራል ወይ ይሰበራል። ስለዚህ አስቸጋሪ ነው። እናንተም ከስር ከመሰረቱ መልካም ነገሮችን ለማድረግ ቲክቶክ ላይ መልካም ስራዎችን ለመስራት በሌላ ፕላትፎርም በኖርማል ህይወታችሁም እንደ ሚዲያው አይደለም። ሚዲያ ላይ በፊት ሚዲያ እንደዚህ ባለበዛበት ሰዓት የምንወዳቸው አርቲስቶች ምናምን ሚዲያ ላይ ይቀርባሉ። እስቲ ምንድነው የምትወደው ምናምን ነገር የምትወደው ምግብ ሲባል እኔ የምወደው ምግብ ሽሮ ነው ይላል። መዋሸት የለብንም። ስለሚዋሹ ነው በብዛት ነው የምነግራችሁ። ሚዲያ ላይ ሲቀርቡ እኔ የምወደው ምግብ ሽሮ ነው፣ የምትወደው መጠጥ ሲባል ያው እንግዲህ ያው የባህላችንን እንትን ጠላ ነው የምወደው እንትን ነው የምወደው እኔ እንደምንም መጠጥ አልጠጣም ውሃ ነው የምጠጣው የሚሉ ሰዎች ሚዲያ ላይ ሲቀርቡ ታያላችሁ። ሚዲያ ላይ በጣም በቃ መሬት የሆኑ ልስልስ ያሉ ሲያወሩ አንድ ነገር እንደው ክፋት ካፋቸው ማያወጣ የተመረጠ ንግግር የሚናገሩ ኖርማል ላይፋቸው ውስጥ የለም። ህብረተሰቡን ሲገነቡ ስታይ የለም። በኖርማል ህይወታቸው ስታይ የለም። እንደዚህ መሆን የለበትም። በቃ ወጥ የሆነ ማንነት፣ ወጥ የሆነ አቋም፣ ወጥ የሆነ ጥሩነት፣ ወጥ የሆነ መልካምነት፣ ወጥ የሆነ ነገር መደገፍ ያለበትን ነገር መደገፍ፣ ስም አለመስጠት። ትራቭል ፎሎወር 36 ነው፣ 150 ነው ታብታብ። ስለዚህ ታብታብ አድርግ፣ ከ1000 በላይ ታብታብ አድርግ አስገባለሁ እንጂ ምንም ምን ያልገባበትም እኮ እናንተ ናችሁ የምትገቡት። ብራዘር ችግር የለም አስገባለሁ። ፎሎ አድርግ፣ ሁሉንም ፎሎ አድርግ። ያንተ ስም ራሱ ምንድነው ንገረን እስቲ። የስምን ትርጉም ብትጽፍልኝ በጣም ደስ ይለኛል። ምን ለማለት ተፈልጎ ነው? ምንድነው ትርጉሙ? 50 ቢወለድ 50 ነው ጉዱ ይባላል። ከተባረከ ይበቃል። አንድ ሰው በቂ ነው። 50 ከ50 ዘባራቂ አንድ አዋቂ ይሻላል። እና ከቻላችሁ ሰውን ሼፕ ማድረግ ነው፣ ካልቻላችሁ ራሳችሁን ማስተካከል ነው። ከራሳችሁ ጋር በቃ ራሳችሁን መጠበቅ ነው። ከቻላችሁ ሰውን መርዳት ነው፣ ካልቻላችሁ ራሳችሁን መርዳት ነው። አለቀ። ይሄ ነው አስፈላጊ የሚሆነው ነገር አሁን በጊዜው ማለት ነው። እያየን ነው፣ ብዙ ነገሮችን እያየን ነው። ብዙ ነገሮች እያለፉ ነው። ብዙ ነገሮች ብልሽት እያሉ ነው። ብዙ ነገሮች ጤነኛ አይደሉም። ብዙ ነገሮች አስቸጋሪ ናቸው። ብዙ ነገሮች ይባላሉ ቲክቶክ ላይ፣ ብዙ ነገሮች ይነሳሉ። ቲክቶክን በቃ ልደልት ስትሉ እንደዛው ልክ ደግሞ ጥሩ ነገር የሚሰሩ ሰዎች አሉ፣ የሚያስተምሩ ሰዎች አሉ፣ ማስታወቂያ የሚያሰሩ ሰዎች አሉ፣ በማስታወቂያ ገንዘብ የሚያገኙ ሰዎች አሉ። ማንም ሰው ማስታወቂያ መስራት ይችላል። በነገራችን ላይ ምንድነው ፎሎወራችሁን ማሳደግ፣ ቪዋችሁን መጨመር ነው። በቃ አሪፍ ተሳታፊ ከሆናችሁ ማንም ሰው ማስታወቂያ እናንተ ሳጠሯቸው ነው ሰው ደውሎ ነው የሚያሰራችሁ ማስታወቂያ። የሚገርማችሁ የትኛውም ባለ ሀብትና ባለ ሆቴል ባለ ድርጅትም ነቃ ያለ እንቅስቃሴ ካደረጋችሁ ወዘው ደውለው ካላችሁበት ነው ይሄን ያክል ብር ሰጣለሁ እንደዚህ አድርግ የሚሏችሁ ማለት ነው። ስለዚህ ገንዘብ ማግኛም ነው፣ ጥሩም ነው፣ መስሪያም ነው ልላችሁ ፈልጌ ነው። ስለዚህ
ብዙ ሰዎች ራሳቸውን እያስተዳደሩበት ያለ ፕላትፎርም ነው። ብዙ ሰዎች ገንዘብ እያገኙበት ያሉበት ፕላትፎርም ነው። ብዙ ሰዎች ጥሩ ነገር እያስተላልፉበት ያሉበት ነገር ነው። ሃይማኖታዊም ነገሮችን፣ ትምህርታዊ ነገሮችንም፣ ስነ ልቦናዊ ነገሮችንም አንዱ ቪዲዮ ኤዲቲንግ ያስተምራል። በቃ በሚችለው አንዱ ስነ ልቦና ያስተምራል። ዶክተሮቹ ስለ ጤና ያስተምራሉ። የሆነው ስለሆነ ነገር ያስተምራል። ስለሚያውቀው ነገር የሂሳብ ባለሙያው ስለ ሂሳብ ያስተምራል። የፈጠራ እውቀት ያለው እኔ የፈጠርኩት ፈጠራ እንደዚህ አድርጌ ሰርች ይላል። በቃ ቀልደኛም ደግሞ ይኸው አስቃለሁ ይላል። ለማሳቅ ጥረት ያደርጋል። ገብቷቸዋል። ምንድነው ይሄ ሁሉ ጥረት? ምንድነው? ስራ እየተሰራ ነው። አሁን ኮሜዲያን ያሲኑ የሚባል አለ። እኔ በቃ ፍርስ የሚያደርገኝ በቃ የማልወድለት ነገር ብቻ ሴት ሆኖ የሚሰራው ነገር ነው። ሴት ሆኖ የሚተውናትን ነገር ብቻ ነው የማልወድለት። እኔ አልደግፍም። ወንድ ሆኖ የሴት ገጸ ባህሪ የሚተውን እኔ አልደግፍም። እኔ ፐርሰናል አልደግፍም። እናንተም እንድትደግፉ አልፈልግም። መደገፍ ግን መብታችሁ ነው እንጂ ሌላው ነገር አሪፍ ነው። እንደዚህ የሚሰሩ ሰዎች አሉ፣ ብቃት ያላቸው ሰዎች አሉ። እነዚህ ሰዎች መደገፍ መቻል አለብን፣ ማበረታታት አለብን። ጥረት የሚያደርጉ ሰዎችን፣ ልክ ያልሆነ ነገር የሚሰሩትን ሰዎች እዚህ ጋር ልክ አይደላችሁም፣ እዚህ ጋር እንደዚህ ማስተካከል አለባችሁ እያለን እንትን ማለት አለብን፣ መናገር መቻል አለብን ማለት ነው። እና ምን ሀሳብ አላችሁ በዚህ ጉዳይ ላይ? ሀሳብ አስተያየት ስጡበት። አሚናት የሱፍ ነግቢ እስቲ። አካውንታችሁን አክቲቭ እያደረጋችሁ ሼር አድርጉ። ዛሬ ሰው ባዶ ሆኗል። የለም እስቲ ሙስሊም ገርል ምን ታስተምረናለህ ወይ ታስተምሪናለሽ? በዚህ ጉዳይ ላይ ሀሳብ ስጭበት ወይ ስጥበት እስቲ። ምናልባት ይሄ ንግግርህ ወይ ንግግርሽ ለሆነ ሰው ሊጠቅም ይችላል። ከወረደ በኋላ ስለሚጫን ዩቲዩብ ላይም ሀሳብ አስተያየት ስጡበት። አይናፋር እስቲ ዲኑ ምን ይላል? ስለ ዲኑ ቢሆን ንገሪኝ። ጥሩ ነው። ለምን መሰለሽ ወይ ለምን መሰለ? እሺ ጾታ ሴት ወንድ? ሴት። በጣም ጥሩ። እሺ አሁን እንግዲህ ሙስሊም ገርል ነው የሚለው ትንሽ የቲክቶክ ስምሽ። ስለዚህ አሁን እኮ ብዙ ተከታያለሽ አንቺ 23,000 ተከታያለሽ። እነዚህ 23,000 ሰዎች ከአንቺ የሚጠብቁት ነገር አለ። እንግዲህ ሙስሊም ገርል ነው የሚለው ስለ እስልምና ባሉ ጉዳዮች ላይ ማስተማር አለብሽ ማለት ነው። በብዛት የምትለቂያቸው ቪዲዮዎች ቁርአኖች ናቸው፣ ሀዲሶች ናቸው። በብዛት የምትለቂውን እያየሁ ነው። ሀዲሶችን ትለቂያለሽ። ስክሪን ሪካርድ ነው በብዛት የምትለቂው። እያየሁልሽ ነው። የሆነ ነገር በይልስ የሆነ ነገር በይን። አሁን እንግዲህ በይን እስቲ እኛ ነሽ ድምጽሽን ነው የምንሰማው። በዚህ ጉዳይ ላይ ምን ትያለሽ? አሁን ዲናችሁ ምን ይላል? እኛ ካነሳነው ሀሳብ ጉዳይ ላይ ሰዎች የሆነ ስህተት ከሰሩ በኋላ ወይ መጥፎ ነገር ከተንጸባረቀባቸው በኋላ ሳይሆን
እኛ መናገር ያለብን ቀድመን ቤተሰብ ላይ እናትና አባት ልጆችን እያስተማሩ ማብቃት አለባቸው። መልካም ነገር የሚወረሰው ከቤተሰብ ነው። መጥፎም ቢሆን አንድ ሰው ከቤተሰቡ ነው አብሮት ባደገ ስነ ምግባር ባህሪ ነው ብዬ አምናለሁ በግሌ። እና በዚህ ጉዳይ ላይ ምን ትያለሽ አንቺ? እስቲ እስልምናውን ማስታከሽ በእስልምና ምን ይላል? አሁን ቅድም ንጉስ ሲናገር ከሰማሽ ስለ ገዳ ስርዓት አንስቷል። ገዳ ስርዓት ላይ ያሉትን ህግጋቶች ምናምን ሲነግረን ለአቅመ ሔዋን ያደረሰች ትንሽ ሴት የሚሸት አበባ እንኳን ይዛ አትሂድ፣ ሱቅ ብትሄድ አብሯት ሰው ይሄድ፣ ሌላ ቦታ ሄዳም አትደር የሚሉ ህጎች አሉ። እነዚህ ነገሮች እኔ አላነበብኩም፣ እሱ አንብቤ ያለሁኝ። አስተማሪ ነው በነገራችን ላይ መምህር ነው እዚህ ሰበታ። እሱ ያነሳውን ሐሳብ ለመስማት ሞክረናል። አንቺ አሁን በእናንተም በሃይማኖታችሁ ባደግሽበት ማህበረሰብም እና እንደዚሁም አንቺ በሚሰማሽ ነገር እስቲ የተወሰነ ሐሳብ ዝም ብለሽ ስጪኝ። ችግር የለም፣ ድምፅሽ ነው የሚሰማው፣ አትፍሪ። ትንሽ ሰው ነው ያለው እዚህ ጋር። እሺ እንዴት አመሻችሁ? ሰላም ነው? ሰላም። አይናፋር ነኝ። ለረጅም ጊዜ እንደዚህ የገስ ገብቼ አውርቼ አላውቅም እና ለዛ ነው። እሺ ችግር የለም። እና የተነሳው ጉዳይ አክቹዋሊ አሁን በእስልምና አሁን ባነሳችሁ ጉዳይ ላይ እኔ እስማማለሁ። ልክ አሁን አንተ ባልከው ሴት ልጅ አበባ ይዛ ትወጣ መንገድ ላይ ነው እያልክ ነበርና እንደ እስልምና አስተምሮ ሴት ልጅ ከ80 ኪሎ ሜትር በላይ ብቻዋን መሄድ አትችልም። አሁን ለምሳሌ እኛ በእስልምና ሐጅና ዑምራ የሚባል ነገር አለ። ወደ ሳዑዲ የምንሄደው ያኔ የአላህን ቤት ለመዘየር ታወቀው ምናልባት ያው ታውቃለህና አሁን አንድ ሴት ልጅ ሐጅም ሆነ ዑምራ መሄድ ከፈለገ ብቻዋን መሄድ አትችልም። አንድ ባሏ ወይም ደግሞ ቤተሰቧ አባቷ ወይም ወንድሟ መኖር አለበት። እንዲሁም አሁን ለምሳሌ ያው በርግጥ በክርስትናም ብዙ አውቃለሁ። በክርስትናም እንደዚሁ ሴት ልጅ ተገላልጣ አትሄድም። በእስልምናም አንድ ሴት ልጅ ተገላልጣ አትሄድም። ግዴታ እስልምና ያዛል፣ ተሸፍና ነው። ሀታ ወንዱ ራሱ አንገቱን ደፍቶ መሄድ አለበት፣ ሴቷን ላለማየት ማለት ነው። አሁን ለምሳሌ ሽቶ በተመለከተ አንድ ሴት ልጅ ሽቶ ተቀብታ ሆን ብላ ወንዶችን ለመሳብ፣ ሴት ልጅ ደግሞ በጣም የሚስብ ነገር አላት። ወንዶች አላ አይደለ ወንዶችን የሚስቡ ሴት ልጅ ሽቶ ተቀብታ ስትሄድ ወንዶች ተወር ብለው ያሉ ምናምን ይህ ነገር። ስለዚህ በእስልምና የተከለከለ ነው። ሴት ልጅ ለባሏ እንደፈለገች ትዋባለች፣ እንደፈለገች ትቀባ የስፋን ግን ውጭ ስትሄድ ሴት ልጅ ሽቶ አይፈቀድም። ልክ ዝሙት እንደሰራች ነው የሚቆጠረው ይባላል በእስልምና በሐዲስ ማለት ነውና ለምን ከስተት ለመጠበቅ ይችል ሽቶ ተቀብታ ስትሄድ ባጠገቡ የሚያልፉ ሰዎችን ይሆናል አይደለ ልፍ ስትሸታቸው ወንዶች ደግሞ ደካማ ጎን አላቸው ሴት ልጅ እና አሁን ባላችሁ ሁሉ ስማማለ ያው ብዙ ማውራት አንችልም። ይቀርታ አሪፍ ነው። አሁን ካለው ነገር አኳያ የራስሽን ሐሳብ ስጭለት ሞኒ መጥቶ እሱም ሐሳብ ይሰጠናል። ምንድነው እኛ መመካከር ነው። አንቺ አሁን 23000 ተከታይ አለሽ። ለ23000 ተከታዮችሽ የምታስተላልፊላቸው መልእክት አንድ ነው። አንድ መልእክት ነው በቃ። አንድ የምታምኝበትን ነገር አስተማማኝ ነገር እያስተላለፍሽ ነው። ሐዲሶችን የተለያዩ ላይቭ ሪከርዶችን አስተማሪ ነገሮችን ትለቂያለሽ። ያንን ነገር ያንቺ ተከታዮች ያሉ በተለይ ሙስሊም ማህበረሰብ ውስጥ ያሉ ወጣቶች፣ ሴቶች፣ ወንዶችን ሊገነቡ የሚችሉ ነገሮችን አለፍ ሲል ጎልማሶችንም የሚያስተምር ነገር ነው የምትለቂው አንቺ። ስለዚህ አንቺን የሚከተሉሽ በሙሉ ከአንቺ የሚማሩት ነገር አለ ማለት ነው። ይሄ እኮ ጥሩ ነገር እኮ ነው። አንቺ መሰሪው ከአንቺ እኮ እኛም የምንማረው ነገር ብዙ ነገር እኮ አለ። ሌሎቻችንም የምንማረው ነገር አለ። እንደነገርኩሽ ይሄ ቪዲዮ ከወረደ በኋላ ይጫናል ዩቲዩብ ላይ። ማንም ሰው በፈለገ ሰዓት ሊያዩ ይችላል። የምንናገረው ነገር ጠቅሟል ለሰው የሚለውም ከዚህም ደግሞ ሰዎች ሊማሩ ይችላሉ። ገብቶሻል? ስለዚህ ለሰዎች ማስተማር ጥሩ ነገር ነው፣ መጥፎነት የለውም። እና በእስልምናው ያለውን ነገር ነግረሽናል። መጀመሪያም ንጉሴም ያለውን ነገር ነግረሻለሁኝና አሁን ላይ ደግሞ እየተሰሙ ያሉ ግርግር ወከባዎች ምናምን አሉ። በተለያየ ጊዜ ብዙ ነገሮች በየጊዜው በቃ ሳምንት አንድ አለፍ ይላል የሆነ ችግር፣ ሳምንት አለፍ ይላል የሆነ ችግር፣ ሁሌ በቃ ጭንቅ ነው የቲክቶክ ማህበረሰቡ ላይ እና እዚህ ዓለም ላይ የተካሄደ ያለው በተለይ እዚህ ሀገር ላይ ያለው ነገር ማለት ነው።
እና ሰው ካለባበስ አኳያ፣ ከስነ ምግባር አኳያ፣ ከሚያደርገው ነገር አኳያ፣ ከሚናገረው ነገር አኳያ፣ ከምንከተላቸው ሰዎች አኳያ ምን ሀሳብ አለሽ አንቺ? ምን አይነት ሰዎችን መከተል አለብን ብለሽ ትመክሪያለሽ ለሰዎች? አሁን በሰሞኑ በሚካሄደው ነገር ላይ ኢትዮጵያ ውስጥ እየተደረገ ያለው እደግፋለሁ። ህግ እንደዚህ ይደረግ እደግፋለሁ። ምክንያቱም በነገራችን ላይ እኛ የሰው ልጆች እኮ ስንባል ከእንስሳ እየተለየ ነው እኮ አእምሮ ስላለን ነው አይደለ? እንስሳም ማሰብ ይችላሉ፣ ግን እነሱ አቅል የሚባል ነገር የላቸውም። እኛ የሰው ልጆች ግን አቅል የሚባል ነገር አለ፣ ማስተንተን እንችላለን። ነገ መቼም ያውና አማኞች እስከሆን ድረስ ነገ አምላክ ፊት እኮ ስንቆም የምንጠየቅበት ነገር ነው። በዛ ላይ አቅላችንን መጠቀም አለብን ብዬ አስባለሁ። መጥፎ እንደሆነ ሰዎች ያውቃሉ፣ ግን ድርጊቱን ያደርጉታል። ዛሬ ላይ እንደዚህ ከሆነ ነገ ለመጪው ትውልድ ምንድን ነው የሚያስተላልፉት? ወይም ምንድን ነው? በነገራችን ላይ አሁን ቴክኖሎጂው ስለሰፋ ዛሬ ላይ የምናደርጋት የምንፖስተው የምንፈጽመው ነገር ሁሉ እየተቀመጠ ለትውልድ ነው የሚሄደው። መልካም ካደረግ መልካም ያደረግነው ሁሉ ተቀምጦ ኢቭን እኛ ሙተን ራሱ ያ ነገር ስለኛ እየተወሳ ያስተላለፈው ነገር ተቀምጦ ይሄዳል። መጥፎም ካደረግን ለሱ ስማችን በመጥፎ እየተወሳ ይኖራል ማለት ነው። ስለዚህ አእምሮአችን ተጠቅመን የሰው ልጅ ነን፣ ከእንስሳ ላይ ያለን ፈጣሪ አእምሮ ሰጥቶናል፣ አቅል ሰጥቶናል። በሰጠን ነገር እያመሰገንን ሰውነን እየተከባበርን እንደዚህ አይነት ድርጊቶችን በጋራ እየተቃወምን እያስወገድን እንደ ድሮ እንደ ባህላችን እንደ ወጋችን ብንኖር ደስ ይለኛል። ጨርሻለሁ ሀሳቤን። ብዙ ማውራት ስለማልችል ነው ይቅርታ። እናመሰግናለን ለሰጠሽን ሀሳብ። ሙኒ ሳሂባችን ክርስቶስ እስቲ የተወሰነ ሐዲስ አይነግሩንም? ርዕሳችሁን አልሰማሁም። እየተወራ እየሰሙ በወቅታዊ ጉዳይ ላይ ይሰው ላዳምጥ ትንሽ። በተረፈ ሰላም ነገር ሁሉ አማን። ስልክህን ይዘዋል? ሰሞኑን በጣም ቢዚ ሆንኩበት። ይሁን አሪፍ ነው። ዋናው አዎ፣ ግን ሰዓቱን ይልኝ፣ የዛሬው ሰዓቱን ይልኝ። 4 ሰዓት ነው። ኖ ቀን ላይ ሰዓቱን የደወልክበት ሰዓት ምን ሆነ? ሰዓቱ ሰላት ላይ ነበርኩ። አንዴ ኧረ ተው እስቲ 10 ከምናምን 11 ሰዓት ከ22 በቃ ነበርኩ። ብቻ ግን ረፍቶብኝ ከመንገድ መጥቼ አይደለም ወላሂ የምር ነው። ከመንገድ መጣውና ረፍቶብኝ በጣም እየተቻኮልኩ ነበር። ሰዓቱ ጠቦና ወንድሜ አለ ምርጥ ሀሳብ እያዳመጥኩ ነበር። ወደ ሌላ ውስጥ ገባን። እሷም ብዙ ማውራት አልችልም ማለች። ፎሎ አድርጋት ካላረካት ሙስሊም ጋር ልትባላለች። በተለይ በእስልምናው ላይ ወጣቶችን የሚያስተምር የሚያበረታታ ነገር ነው የምትለቀው። ቪዲዮዋን ላይክ አድርግላት። እንደዚህ ጥሩ ጥሩ የሚለቁ ሰዎችን ፎሎ አድርጉ። ኮሽታ ኢንተርቴይንመንቶች አሉ ደግሞ እነሱን ፎሎ አታርጉ። ይሄ ጥሩ ጥሩ ነገር የማያስተላልፍ ሰው እኛ ሼር ባደረግን ቁጥር ሌላው ሞኝ ጋር ነው የሚደርሰው። ገብቷል? ሞኝ ሰው ስለ ሞኝ እስቲ የሆነ የምትነግረኝ ነገር ካለ ትነግረኛለህ። ሞኝ ሰው የተነገረ ነገር እውነት ነው የሚመስለው። ሁሉ ነገር እውነት ይመስላል። ስለዚህ አስተዋይ ሰው ነገሩ ይጠቅማል አይጠቅምም ብሎ አስበው፣ አይ ይሄ አይጠቅመኝም ምናምን ብሎ እንትን ይላል። እኛ አሁን በፊት ተማሪ እያለን ሃይስኩል ላይ የኦሾን ያነበበ ያብዳል፣
የራምፓን ያነበበ ያብዳል ምናምን እንባል ነበር። አሁንም የሚባል ነገር ነው። ሰው መጽሐፍ አንብቦ ያብዳል ብሎ የሚያምን ሰው አለ። እውነትም የሚያብዱ ሰዎች አሉ። እኔም በሰሞኑ እንትና የማነው የጴንጤዎች አስተማሪ ልጁ ጩፋ የሚባለው ማለት ነው የተናገረው ነገር በጣም ይኸው 2 ቀን 3 ቀን አስቆኛል። አዶናይን ጠርቶ ያለው ማለት ነው። ሰምተዋል? እሱ አንተ ያልከው ነገር አለ፣ ሰግጥ የሚለው ነገር አለ፣ ጥሩ ነው ያስተምራል አለ። ግን ከዚህ መካከል አለ ሰግጥ የሚለውን ነገር በሌላ ነገር ተረድቶ ሱሪውን አውልቆ የሚሄድ ሰው ሊኖር ይችላል አለ። ይሄ ደግሞ ያጋጥማል አለ። ምክንያቱም ከመቶ የሚያውቁ ሰዎች ውስጥ አንድ ሞኝ ሰው ወይ አንድ ምንም የማያውቅ ሰው ሊኖር ይችላል ማለት ፈልጎ ነው። ስለዚህ የሚረዳበት አረዳድ ነው አግባቡ ማለት ነው። ስለዚህ እኛ እንዴት ነው ነገሩን የምንረዳው የሚለው ማወቅ መቻል አለብን። አዎ እሷ እኮ ቅድም እያዳመጥኳት ነበርና አቅል ቀልብ ማለት ሚዛን ነው ለሰው ልጆች ገባ የሚያደርጉት ነገር ለሚለብሱት ልብስ ሁሉ ያለች ልክ ናት። ከቤተሰብ መግቢያ ነው አቅል፣ ከጓደኛ ሃይማኖትን በተግበሪያ ነው ገብቷል። ይሆናል አይሆንም ብለህ ራስህን እዛ ሰውኛ የምትመዝንበት ነውና ያን እያዳመጥኳት ነበር። አቅል በጣም ለሰው ልጆች ወሳኝ ነገር ነው። ማስተዋል ይስጠን። ከባድ ነው ወቅቱ በጣም ብዙ። አሁን ሶሻል ሚዲያ ላይ ምናምን ከሆንክ ትንሽ ከሰውኛ ትወጣለህ። ያው ጥሩን ካልተከተልክ በጣም አስቀያሚ ወቅት ነው። ሰው ከፋ በጣም የሚያበረታታው ምኑ እንደምታየው ነው። አቅል ይስጠን ወንድሜ። አሜን ብለናል። እናመሰግናለን። ለአንተም ይስጥህ አቅል ኧረ ይስጠን። ምን ችግር አለው እንዴ? የሚጠቅም ነገር ለሁላችን ይስጠን እንጂ የሚጠቅም ነገር ለሁላችንም ይስጠን። ምን ችግር አለው? ምርጥ ነው፣ ጥሩ ነው። በመግባባት መወያየት በጣም ጥሩ አሪፍ ነው። አይሻልም? እና ስለሞኙ ሰው እንትን በለና ትነግረኛለህ። እሺ ማን ነበረ እንትና ጀማል እንዴት ነህ? መሰረት ደግሞ እንትንሽ አካውንትሽ ፕራይቬት ሆኗል። መሰረት አካውንትሽ ፕራይቬት ሆኗል። ለምንድን ነው? አንድ ገጣሚ መካከላችን አለ። ወጣ ምንድነው? ተረጋጋ እንጂ አባ ናግባ፣ ሀሳብ ስጥ። ከአንተ የሚጠበቅ ሀሳብ አለ። ሰዓቱን ሌሊት ነው ለነገሩ፣ ግን ሀሳብ ለመስጠት ምንም ችግር የለውም። ሀሳብ ለመስጠት መሰረት አካውንትሽ ፕራይቬት ነው። ፕራይቬት ማን አድርጎብሽ ነው መሰረት አካውንትሽን? እሺ እንዳስገባሽ የምታደርጊውን ነገር ልንገርሽ። ከዚህ ላይ ተወጪና ፕሮፋይል የሚለው ጋር ትገቢያለሽ። ፕሮፋይልሽ ጋር ከዛ 3 ሰረዛለች። ከላይ ሴቲንግ ኤንድ ፕራይቬሲ የሚለው አለ። አካውንት ኢንፎርሜሽን የሚለው ውስጥ ገብተሽ አካውንት ፕራይቬት የምትላለች። እንደዚህ አንድ ጠቅ አድርገሽ ነው የምታጠፊያት። አጥፍተሽ ምንድን ነው? እሺ ሌላ ሰው እሺ አሁን አድርገሽ ነው ያስገባሻለሁ። ለምን ሌላም ጊዜ ፕራይቬት መሆን የለበትም አካውንት። ፕራይቬት ከሆነ አስቸጋሪ ነው። ስቃለኝ ትላንት የሚል አካውንት መጥቷል። ሼር አድርጉት እስቲ። እና መሆኑ ስራ አሪፍ ነው። ቤተሰብ ሰላም ነው። ማዘሯ እንዴት ነች? ሰላም ነች? ሁሉ ፋ ነው ወንድሜ። ተጠፋፋ ሰሞኑ ተው ችግር የለውም እንገናኛለን። ስራ አይደለም ስማ፣ ትንሽ ወቅቱ የስራ ሰዓት ነው። አረ ያርገው ሁሌ የስራ ሰዓት ነው እንዴ? ለዛ እኮ ነው ስናረጅ እናወራለን። ከ40 ዓመት ከ50 ዓመት በኋላ
ካረጀን በኋላ ስለማንሰራ የዛኔ ቁጭ እናወራለን። አይመስልህም? ኖርማል ነው። ዋናው ሁሉም ሰው ባለበት ሰላም ጤና ይሁን። እንዳሰብነው ሳይሆን እንዳሰበልን መኖር ነው። እንግዲህ መንቀሳቀስ ነው፣ መጣር ነው፣ መድከም ነው፣ መሞከር ነው። ሁሉም ነገር ከሙከራ ነው የሚገኘው። በከናባ እሺ ካዩ ሚል አካውንት ቤቱን ፎሎ አርግ። እነዚህን 5 አካውንቶች ፎሎ አርግ እና ገርጀጀው ሚል አካውንት ገርጀጀው ሚል አካውንት ብራዘር ቤቱን ፎሎ አርግ። ታብታብ እያረክ ነው፣ ጥሩ ነው። ቤቱን ማበረታታት በታብ ሼር ኮፒ ሊንክ አሪፍ ነው። እነዚህን ፎሎ አርግ። ከስማቸው አጠገብ እችን የመደመር ምልክት አጥፋ። ላይ ፕሮፋይል ስር ፎሎ ሚል ነገር ካለ ማጥፋት አለበት። እሷን ፎሎ አርግ። ቤቱን ፎሎ አላረክም እስካሁን ማለት ነው። አስተካክለሽ መጣሽ። እንዴት በፍጥነት አስተካከልሽ? ሳዲ ኡመር ምንድነው? አረ ምንድነው? በዳር ዳር መሄዱ ምንድነው? ይጠቅማል ወይ? ለግቢ ሀሳብ አዋጡ። በነገራችን ላይ አፋር ላይ ፈነዳው እሳተ ገሞራ ለኢትዮጵያ በጣም ትልቅ ነገር እያመጣ ነው ተብሏል። ሰምታችሁ ከሆነ ይሄ አዲሱ ርዕስ ነው። ሲፈነዳ ነው ከስር በጣም ብዙ አልማዝ፣ ወርቅ ምናምን ማዕድናት በሙሉ ወጥተዋል እየተባለ ነው። ሲቀዘቅዝ ሊያጣሉት ነው መሰለኝ። በጣም አሪፍ ነው ለዚች ሀገር ተብሎ ዓለም አቀፍ ሚዲያ ላይ ነው ያየሁት። በጣም ጥሩ ነው ተብሏል። ስለዚህ ይሄ ዘመን በአንድ ጎን ችግር በአንድ ጎን ጥሩ ነገር ነው እያመጣ ያለው። አሪፍ ነው። ሲፈነዳሉ ከስር እንምጣ ጥለን ታዲያ የእውነቴን እኮ ነው። እኔ ትልቅ ሚዲያ ላይ ነው ያየሁት፣ የውጭ ሚዲያ ላይ አልማዝ ትላለ፣ ወርቅ ትላለ፣ ኒኬል፣ ኮፐር ምናምን የሚባሉ እና ደግሞ በተለይ ጭሱም ተሰዷል አለች እና የእውነት በጣም ብዙ ነገር ወጥቷል አሉ። ምን አንከራተተኝ ታዲያ ልምጣ። ወሎ ላይ የተገኘው ነዳጅ እሱን አልሰማህም? በቃ የፈሰሰው ማለት ነው። አትቆፍሩኝ በቃ እኔ ራሴ መጣሁ ብለዋል። እምነት አፈሰስከው የእውነት አይቼው ድሮ የጥንት ፊልሞች ምናምን ካያችሁ እንዲህ ናፍጣ ድፍድፍ ናፍጣ በእምነትዬ ማምሻም እድሜ ነው በልልኝ። ገና ነው እዛ አፋር ውስጥም የፈነዳው የወሎም ነዳጅ ያው ነዳጁ ተብሏል። ግን ወደ ምንዛሬ ስንቀይረው ቢመጣ ይሻላል። አሁን እንዲህ ብለን መጥቶ ትንሽ አልተረጋጋንም በልልኝ። አሁን እንዲረጋጉ እኮ ስንረጋጋ ነው የሚመጣው። አሁን በተለይ ሳውዲ፣ ዱባይ፣ ኳታር ምናምን የመን ምናምን ያሉ የወሎ ልጆች ወደ ወሎ በመግባት ይሄን ነገር ነዳጁ በቃ በደንብ እንዲወጣ ማድረግ። ኧረ እኔ ራሱ ገባለሁኝ እዛው አይደል ወረኢሉ አይደል እዛው እኮ ነኝ እኔ ወረኢሉና በቃ ገባ። ይሄን ክረምት እና እውነት ነው ተባለ ነዳጁ። ግን ይሄ ክረምቷ ተኝቶ ሳይሆን ነው ነዳጅ ነው የሚሉት እነሱ ዝም ብለው ነው።
ኧረ ተው በእናትህ ተስፋ ታስቆርጣለህ። የዛሬ ስንት ዓመት እኮ ነው የተባለው? ቢያንስ 10 ዓመት የተገኘው ነው የተባለው ነው። ይሄ ወሬሉ እኮ ነው። ወሬሉ ታውቀዋለህ? ወሬሉ አታውቀውም? አሁን እኮ ተገኘ እኮ እንደ እያሉ ያሉት ምናል እውነታው ምናል የተረጋገጠ መሆኑን ባላቅም ንጉሴ አቤት አዳምጠኝ። አሁን በአፋር በኩል በረሃሌ አካባቢ ነው ተገኘ የተባለው። እሺ አንድ ደግሞ በእንትን በኩል ነው መሰለኝ ወሬ እየተናፈሰ ያለው አዋሽ አርባ አካባቢ። እሺ በቃ አለቀ። ግን ይሄ የበረሃሌው እሱ ይታወቃል፣ ድሮውንም አለ። ግን ያኔ በቃ እኔ መንግስት ያኔ የሆነ ሰዓት ሄጄ ነበር እኔ ሃይላንድ ውሃ ጭኜ ቻይና ካምፕ አለ በረሃሌ አካባቢ ካወቀው ከውቅሮ ወጥተህ በቁሮ ነው የምትሄደው። እዛ አካባቢ ላይ አለ ያው ዞሮ ብቻ በሽቦ ታጥሮ ምናምን ነገር እዛ አካባቢ ላይ እንዳለ በጣም ጥበቃ ይደረግ ነበር። የሱማ መውጣት የጀመረው ነው። የትኛው ነው መውጣት የጀመረው? እዚህ በአዋሽ አርባ በኩል ያለው ነው። አሁን እኮ ጀምሯል እየተባለ ያለው። አዎ አሁን ደግሞ የወሎ አዲስ መረጃ መስሎኝ ነበር እኔ። አንተ ደግሞ የቆየ ነው አልከኝ። እሱማ እኮ እንደ እሱ የድሮ እኮ ነው። የድሮ እኮ ነው። ድፍድፉ እንደዚህ ወጥቶ ምናምን የሚታየው እኮ ነዳጅ ነው። ወሬሉ ነው እሱ ወሬሉ በስነ ስርዓት ይታወቃል። ወሬሉ ላይ እንዳለ ይታወቃል። ይሄ ሙሉ የኢትዮጵያ ሕዝብ ያውቀዋል። ይሄ እዛ ወሬሉ ላይ እንዳለ ግን ያኔ ወጥቶ ምናምን ነገር አሁን እንዳልከኝ ደግሞ ወጥቶ ስትለይ ደግሞ እንትን አለ አልገባኝ አለ እንጂ እንዳለ በእርግጥ ማንኛውም ገበሬውም ማህበረሰቡ ያውቀዋል። ወደ ላይ ፈነዳ ወደ ላይ ወጥቶ ቪዲዮ እኮ ነው ያየሁት እኔ። ወጥቶ እንደዚህ ቪዲዮ ያየው ከአዋሽ አርባ እኮ ነው። አዋሽ አርባውን እኮ ነው ቪዲዮ ያየው። እሱማ የግንባታ የተገነባ የተመረቀው ምናምንማ አይደለም። እሱን አይደለም የወሎውን ነው። አዲስ ቆፍራ የተዋል በማሽን እየተቆፈረ ያለው አይደለም። የወሎ እኮ ፈንድቶ ነው እኮ እንጂ እኮ ዘጋጅተው እንደዚህ በስራ በፕሮጀክት ምናምን ተጀምሮ እኮ አይደለም። የወሎ ፈንድቶ እኮ ነው የተባለ ያለው የወሎ የወሎ እኮ ነገርኩ እኮ የወሎ እኮ ይታወቃል። ወሬሉ ነው ወጣ ብለህ ወሬሉ ካቤ እንደውም ካቤን ጨርሰህ እንደወጣ ነው። እዛ ጋ ነው ትልቅዬ ሜዳ አለ። በዛ ጋ ነው እሱ ድሮውንም ይታወቃል እኮ ድሮውኑ ይታወቃል። እሱ አጠይቅም እንደ አንተ ሌላ ሰው ብጠይቅ እኮ ይነግረዋል። የዛሬ ስንት ዓመት ይታወቃል እኮ ቦታው ግን አቅም የለም። እዛ አካባቢ እኮ በፊት አለ ነው አይደል? አሁን የምትለው ቦታ ላይ አለ ተብሎ ነው የሚታወቀው በፊት አለው። በእርግጥ እኮ አሁን እኮ በራሱ ሰዓት ፈነዳ እኮ ነው። ኦኬ ሊፈነዳ ይችላል። አዎ በራሱ ሰዓት ፈንድቶ እዛ አካባቢ ያለ ህዝብ እንደውም እኮ የሆነ በእሳት ደረጃ ላይ ራሱ ለኩራዝ ለምናምን የሚባል እንትን አለ ኢንፎርሜሽን ምን ያህል እውነት እንደሆነ አይታወቅም እንጂ በራሱ ሰዓት ፈንድቶ ህዝቡን ኩራዝ ይጠቀማል እንደመባል ደረጃ ላይ ነው። በወሬ ደረጃ ነው እንግዲህ። አይ ትክክል ነህ አንተ ትክክል ነህ። ግን ማለት ነው ይነዳል፣ መንደድ ይነዳል፣ ይንጣጣል። ውሃ ቅልቅላለው መንደድ ይነዳል፣ ይንጣጣል። ገባህ እንዴ? እኔ እኮ ነው በዛው ቦታው ላይ እኮ ደርሻለሁ ነው እኮ እያልኩ ያለው። የዛሬ ስንት ዓመት ነው ግን ያኔ እንደዚህ የተጋነነ አይደለም ነው የምልህ ያኔ። አሁን ደግሞ እንግዲህ በጣም ፈንድቶ ሊሆን ይችላል። 2000 ስንት መሰለ 2002 2003 እኔ እዛ መስመር ነበር የምሰራው። እንደውም በጣም የማይመጣ መኪና የለም። በቃ ምን ብዬ ልንገርህ ቦታው ላይ በጣም ምን ይሻው ሁላ ተመድቦ ነበር የሚቀመጠው። የዛሬ እንግዲህ ስንት ዓመት ማለት ነው አስበው። እውነት ነው እኮ አለ ግን አቅም የለንም ነው በቃ በሰዓቱ እየተባለ ያለው የማሽኑ አቅም የለንም እንጂ በገሃድ ይሄው አለ እየተባለ እኮ ይነገራል። አሁን እንግዲህ ስንት ዓመት ሆነው? ከስንት ዓመት በኋላ የጨነቀለት ብሎ ፈንድቷል አሉ።
ፈንድቷል። ምን ያደርጋል? ሊፈነዳ ይችላል። ይፈነዳል። የታመቀ ነገር እንግዲህ እንደታመቀ አይቀርም። አሁን በሰፊውም አሁን በፊት አሁን መኖር አሁን ደግሞ እንደ አዲስ እንትን ያሉት ይሄ ታምቆ አሁን ይሄ መፈንዳቱ በአፋር ምናምን የጭሱ ሱዳን ምናምን ገባ ተብሎ አልነበረም? ከዛ ጋር አሁን የሆነ ቮልካኖ ኢሪጌሽን ሲፈጥር እዚህ ደግሞ ይሄ አለ ያልከው ቦታ ላይ መፈንዳቱን ይሆናል። በቃ እንደ አዲስ አሁን መፈንዳቱን ነው እንደ አዲስ እያወሩ ያሉት እንጂ ቦታውን አይደለም። እና አንተም ትክክል እኮ ነው። ቦታው ላይ መኖሩና አቅም የሀገሪቱ አቅም አለመቻሉ ካለ አሁን ይሄ ኢሪጌሽኑ ሲፈጥር የመፈንዳት እንትን ፈጥሯል። ያው ጥሩ ወሬ ያሰማን ነው። እኛ አላ አይ በዚህ እንኳን እኔ በዚህ 100% እርግጠኛ ነኝ። እዛ ቦታ ላይ ናፍጣው እንዳለ 100% አልኩህ እኮ 100% እርግጠኛ ነኝ አለ። ግን በሰዓቱ መንግስት አሁን የኢትዮጵያ መንግስት ይሄን አቅም የለውም፣ በሰዓቱ አቅም የለም ነው እንጂ የተባለው እኮ ናፍጣው እኮ መኖር እኮ አለ እኮ በግልጽ 100% እኮ ማንኛውም ገበሬ ያውቀዋል፣ ማንኛውም የኢትዮጵያ ሕዝብ ያውቀዋል እዛ አካባቢ እንዳለ። ስለዚህ አሁን ለኛ አሪፍ ነው፣ ጥሩ ነገር ነው። እኛው የሚጠበቅበት ጥሩ ነገር እንደጀመረን ጥሩ ነገር እየሰራን ጥሩ ነገር እያወራን ወጣቱን ምኑን እያስተማረን ወደ መልካም ነገር መመለስ ነው። ነዳጁም ያው የአፋር ፍንዳታም ወርቅ፣ አልማዝ ሳይቀር ኒኬል፣ አልሙኒየም ሳይቀር ማሉ ከስር የወጣው ከትልቅ ሚዲያ ላይ ነው የሰማሁት። በነገራችን ላይ እውነቴን ነው የምነግራችሁ እና በበልጸጓ ነው እዚህ ብታይ እዚህ በእምነት ብታይ እዚህ ማለት ነው አናፈሱት። እኔ ደግሞ ናቶሎ አለኝ ሰውየው ማለት ነው አረቡ ነው ና ምንድነው ምናምን ብዬ ደንግጬ ሲሄድ ማለት ነው ና ኢትዮጵያን አየህ አለኝ። እሳት ማለት ነው የእሳተ ገሞራው እንዳለ በእነሱ ሚዲያ ምናምን በእነሱ ሚዲያ በጣም አካብደውታል። በቃ አካብደውታል። ያ አላህ ይላሉ። በቃ አጠቃላይ ማለት ነው ምንድነው ምናምን ነገር ስለው ማለት ነው ሲያሳየኝ ቪዲዮ ምናምን እኔ ደወልኩኝ አገር ቤት ስደውል አዎ እንደዚህ እሳት ፈነዳ ተብሎ እየተወራ ነው ምናምን አዎ ፈንድቷል አሉ። ብታይ በጣም ተንበጭብጮ እዚህ ጭሱ መጥቷል ምናምን ተብሎ እኮ በረራው ላይ ያገዱ ነበር። ህንድ ደረሰ ጭሱ ህንድ በጣም የህንድ ደግሞ አቅጣጫ ቀይሮ አቅጣጫ ቀይሮ ነው ህንድ የገባው ተብሎ በጭሱ ጉዳይ ተንበጭብጨው እዚህ ሰምቼ በጣም ገረመኝ። በቃ የሌለ በቃ የሆነ ኮሜዲያን ራሱ ያለን አልሰማም። እንደ ዘንድሮ በጭስ ቀን ይቻላልም ማለት ህንድ ገብቼ ነበር። አረ የምር በጣም ከብዷል። ይሄ በጣም የሚገርም ነገር በጣም ነው የእሳቱ ጉዳይ ማለት ነው የተጋነነው። ቢያንስ በቃ አረቦቹ በሙሉ እኮ ነው በቃ በየቦታው በቃ አረብ መሬት በሙሉ እኮ ነው የተነቃነቀው። ያስደነግጣል። እኛ እኮ እዚህ ስላለን ነው እንጂ እኔ አሁን ለምሳሌ እዚህ ጋር አሁን ያለሁበት ቦታ ሁለተኛ ፎቅ ላይ ነኝ ያለሁት አሁን ያለሁበት ማለት ነው። የእውነቴን ነው የምነግርህ። አንድ ቀን ለሊት 8 ሰዓት ላይ እንደዚህ ተንቀጥቅጦ ያውቃል። እንዲህ ተቀምጬ ላይ እየሰራሁ ነው። የእውነቴን ነው የሆነ ሰዓት ላይ አሁን ቀቀቀቀቀ ይላል ቁም ነገር ማወራ እና ሰው ማለት ነው ይሄ ኢትዮጵያ ውስጥ ያሉ ሰዎች የእውነቴን ነው በብዙ ነገር አይኖራቸው ተረብሻል። በብዙ ነገር ዝገዋል። የእውነቴን ነው በአንዳንድ ኑሮ ስራው ምኑ አይኖሯቸውን እንትን ብዙት ትኩረት እንዳያረጉ ገብቷል እንጂ ስንት የሚያስደነግጥ ነገር አለ። ያው መሬት ተንቀጠቀጠ ሲባል አዲስ አበባ ላይ እንደ ቀልድ ነው ጠዋት ዜና ላይ ሁሉም የሚሰማው። ድብን ብሎ ነው የሚተኛው። በቃ የማይተኛው ራሱ ቁጭ ብሎ አይገርመው። የእውነት አፋር አሁን ፈነዳ ሲባል እኔ እንደ ቁርጥራጭ ነው ያየሁት። ገብቼ በስነ ስርዓት ዩቲዩብ ላይ ራሱ አላየሁም። ሰው ችላ ማለት ነው። ውጭ ያለው ሰው ነው አሁን እንዳልከው ነው። ግን እንደ መልካምና እንደ ሐሳቢ እንደ አንድ ኢትዮጵያዊ ጥሩ ጎን አምጥተዋል ይፈንዳቱ። ሌሎችም አሁን በዚህ ወሎ ላይ ምንም ላይ የሚወጡት ነዳጆች እንቅስቃሴ አንዳንድ የሚሰሩ ልማቶችን ምናምን ስታይ ብቻ ሀገር ወደፊት በቃ ተስፋ እንዳላት ነው የምትረዳው። በእውነት የሚገርም ነገር በእውነት አሁን እሳት የፈነዳበት አካባቢ ማለት ነው እዛ አካባቢ ላይ
በጣም ረጅም ጊዜ ረዳትነት ሰርቻለሁኝ እኔ ቢያንስ ምን ብዬ ልንገርህ ከ3 አመት ከ4 አመት መቀሌ ነበር የምንሰራው። ከዛ ደላላ ወደዛ ይጭነናል እና ሻይ ማፍላት ስንፈልግ እየቃመን ነው የምንሄደው። 24 ሰዓት ነው የምንነዳው የዛኔ ማለት ነው። ሃይላንዱን ውሃ እንሞላውና ሃይላንዱን ዝም ብለን ቁጭ እናደርገዋለን። ሃይላንዱን በእጅህ አትነካውም፣ ይፈላል። ኖርማሊ ሻይ ማለት ነው። ኖርማሊ ሻይ እና እሳቱ ያለበት ቦታ ደግሞ አያስጠጋህም። አለ እኮ መኖር እኮ አለ፣ ግን እንደዚህ ቡግ ብሎ ወደ ሰማይ አልወጣም እንጂ እኮ አለ እኮ። በፊትም አለ ኤርታሌ በፊትም አለ። መጀመሪያ እኮ አስቀምጠህ አንተ ሌባ ጎማ አስቀምጠህ መሬት ላይ መልሰህ በእጅ አትይዘውም። ፎጣ ነክረን ውሃ ነክረን ነው የምናነሳው። እንደምንም አንዴ ብድግ አድርገን ውርውር ለማድረግ ማለት ነው። በጣም ከባድ ነው አለ። ግን እንደዚህ ተጋኑ አልወጣም። ያኔ መንደድ እኮ ይነዳል እኮ ያኔም። ግን ያሁኑ ደግሞ ጭስ አመጣ። ጭስ ተተኮሰ አሁን። አዎ በጣም ፓወር አወጣ። ይሄ ቪዲዮውን ሳይሆን በቃ ደነገጥኩ። የሚገርም እስቲ አሁን ኤርታሌ ብዬ ሰርች ላድርግ። ቆይ ኤርታሌ ወደ 7-8 ቦታ እኮ ነው ያለው እዛ። በጣም ትልልቅ ጎራ እኮ አለ ታውቃለህ? ትልልቅ ጎራ ትልቁ አሁን ትልልቅ እየጎራ አለ። አብሶ ከሰመራ የምትባለው ትንሿ ከተማ ከሷ ፈቅ ብለህ እዛ ጋር ያለው ጎራ ነው እንግዲህ አሁን የፈነደው። ቆይ ላሳይ። ይሄ በጣም ፓወር አወጣ እኮ እንዴት አስደነግጥ! እሺ እንዴት ለሚተኩ ተኮሰ ወደ ሰማይ እየተኮሰ ይኸውልህ። ይሄ ወላፈን አሁን በትንንሽ ነበር ያለው። ይሄ አሁን በትንንሽ ነበር የሚታየው የዛኔ ባይገርም፣ ግን አሁን ግን በጣም ገልብጦ ነው የወጣው። ኤርታሌ ከባድ ነው። ይኸው አየሁ ጎርፍ በጣም የሌለ ኃይልማ በጣም አውጥቶ ነው የመጣው። ከባድ ነው። አዎ በጣም በእውነት በጣም እንደው ፈጣሪ ብቻ ነው ቻገር ማለት በለጽ ግዴታ ማደጋችን እኮ አይቀርም። ያው ትንሽም ቢሆን እናድጋለን። ዞሮ እንደተንከራተት አንቀርም፣ ተስፋለን። እንደዛ ነው ማሰብ ያለብን። ማጣሪያው ወይ ገዝቼ ልምጣ ይሆን እንዴ? ምን እንትን የምታገኘው ነገር አለ እዛው ነቃ ምን እነዚህ እንትን ግዛ ያላግጥ እንትን ግዛ ማዕድን ቼክ ማድረጊያ ታውቃለህ? ማሽን እሷ አያሳልፉም እንጂ አሁን እሱን እኔ አስቤው ነበር። በምን መሰለህ ማሳለፍ የምችልበት እሱማ ማሳለፍ የምችልበት አለ። ሰው በእግሩ ጣሊያን እየገባ ነው። አንተ አንድ እቺን የምታከል ዕቃ ማሳለፊያማ አይጠፋም። ገዝታ አስቀምጠው ለፈናታት ነው። በቃ አለ። ትንሽ አይደለም፣ ትንሽ እኮ ነው። እዚህ እኮ ርካሽ ነው። ማንኛውም ማሽን እኮ ርካሽ እኮ ነው። እዚህ ማዕድን ቼክ ማለት በጣም ርካሽ ነው። የዚህች የስልክ ግማሽ አይደለም ያለው እንዴ ላይ ዲንጋይ ጋር እዚህ ቼክ መላክም ትችላለህ። ትንሽዬ ነች። ኤስኤምኤስ መላካችን የለም እዛ መላኪያ የለም። እሱማ ካርጎ ምናምን ምን ታደርጋለህ? ፈተህ ከሌላ ዕቃ ጋር መቀላቀል መፍታት ስትፈታው ማለት ነው። በስነ ስርዓት ቪዲዮ መቅረጽ ለመቅጠም እንዲያመች ማለት ነው። ከዛ ግማሹን አንዴ ከሌላ የፈለገ ይምጣ ሞክረዋለሁ። ማዕድን ቼክ ማለት ስልካውን ለመላክ ትችላለህ። ስልክ ለምሳሌ ስልክ መላክ የምችል ከሆነ
ስልክ ፈታው ባትሪው ይወጣል። ባትሪው ላይ የውስጡን ዕቃ ማስቀመጥ ትችላለህ። አረ ብዙ ሲስተም አለ። አንድማ ይዘና ለራስህ ለራስህ ይዘና አለቀውም። ስትመጣ ደግሞ ደውልልኝ። አረ በዚህ በቅርብ ጊዜ እመጣለሁ። ይዘና እንዞራለን። አለቀውም። ቼክ አደረገውና እንትን ነበርኩኝ አፋር ጭፍራ የሚባል ቦታ ታውቃለህ? ጭፍራ እና ጭፍራ ከሚባለው ቦታ ላይ ወአማ የሚባላል እንደዚህ ኮረኮንች ወደ ውስጥ ገብተህ ማለት ነው። አለረሱል አስተዳደር ወአማ የሚባል ኩስራሌ ምናምን የሚባል ቦታ ነው። እዛ የተወሰነ ወር ተቀምጫለሁ። ካናል እየሰራን ማለት ነው። ይሄ ከእንትን ከባቲ የሚመጣው የአዋሽ ወንዝ አለ አይደለ? ከባቲ ወረባቦ በኩል የምትመጣ ወንዝ አለች፣ ቆርጣ ማለት ነው። አዋሽ ነው የሚሏት። ከሷ ወንዝ ላይ ተጠልፎ ወደዛ ወደ መሃል ወደ ሜዳ ወደ አፋሮች ለመውሰድ የሚሰራ የአፋር ውሃ ስራ ድርጅት የሚሰራው ቦታ ላይ ሰራ ነበር። እኔ ቤቱን ፎሎ አድርግ ላታዝን የሚባል አካውንት ቤቱን ፎሎ አድርግ ላስገባ እንዴት ነው እና እዛ ወንዝ ላይ የሚገኝ ነገር እኛ ያገኘነውን ልንገር። እንዳጋጣሚ ሳሊዝ መጣሁት እንጂ ብር ታውቃለህ? የብር ድንጋይ ማለት ነው። የብሩ ድንጋይ ማለት ነው። እዛ ነው ሳይሆን አፋሮችና እዛ የኖሩ ሰዎች ነው ያሳዩ እና በትንሹ ምን ያክላል መሰል ይሄን ያክላል ይሄንን ያክል አገኘን ማለት ነው። እኛ አላወቅነውም። ኖርማል ድንጋይ ነው የሚመስለው እና እንክታውት ልክ ውሃ ውስጥ እንደዚህ ስታደርገው በቃ ንጹህ ብር ነጭ ብር ነው የሚመስለው። የሆነ ቅርጽ አለው። ስታወጣው ትንሽ የሆነ ነገር ለየት ይልብሃል እንጂ ኖርማል ድንጋይ ነው የሚመስለው። ብዙ ነገር አለ። ማዕድን ኢትዮጵያ ውስጥ ብዙ አለ። ሰው እየተጠቀመ አይደለም። ሀገሪቷ ሀብታም ነች። ሰው ተጨቃጨቅ በል ሐሜት አውራ በል የማይሆን ወሬ አውራ በል የሆነ ፀጉርን የሆነን አድርገህ ተሰራ በለው የማይሆን ልብስ ልበስ በለው እንጂ ስራ ብትለው አይሰራም። እንዲህ ነው ስትለው ይሄን ልሰራ ነው ስትለውም አይደግፍህም። ሰው ስትሞት ነው ወይኔ ነው በሪረዱለት ነው እውነት ነው አንለት ነው የሚለው። ስለዚህ አንተ በራስህ ጥረት ፈጣሪ ይርዳ፣ በራስህ መንገድ ያንን ነገር አስተካክለ አንተም አካባቢ ያለው ነገር እንዳየነው ነው። ኢትዮጵያ በሰዓት ላይ በጣም ጥሩ ነገር ላይ ነው ያለችው። በእርግጥ በዚህ በኩል ደግሞ አንዳንድ ደግሞ ያስፈራሩሃል። ዓለም ልጠፋ ነው፣ ዓለም እንደዚህ ነው ይሉሃል። እሱ ያስጨንቀኛል። እሱ አዳኙ ማጥፊውም አንድ ጌታ ነው። እሱ ተወሱ ካጠፋውም አጠፋው ካለማውም አለማው። ይሄን ወንድማችንን ሰላም እንበለው እስቲ። ደህና ነህ? ሰላም ነው። እንዴት ነህ? ዓለም ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ደህና ናችሁ? አለን። እኛ በጣም ደህና ነን። በወቅታዊ ጉዳይ ላይ እየተነጋገርን ነበር። ምን ሀሳብ አለ ወንድማችን? አሪፍ ነው። አይ እኔ ከመጣሁኝ ቀጥታ እንደዚህ እያየሁ ያለ ቪዲዮዎችን ሲመጣልኝ ቆይ እስኪ ከላይ ጽሑፉን ሳነበው ልስማቸው እስኪ ምናምን ብዬ ቆምኩ እና ሀሳብ ተሰጠናል ማለት ነው። እኛ አሪፍ ነው፣ ደስ ብሎኛል። ያው ለሁለት ሰዓት ያክል አካባቢ ብዙ ሰዎች ነበሩ። ምንድነው የተነጋገርነው? በወቅታዊ ጉዳይ በቃ ይሄ አለባበስ ጉዳይ በሃይማኖት ደረጃ በማህበረሰብ ደረጃ ምን ይባላል ምንድነው የሚለው ንጉስ የሚባለው ወንድማችን ስለ ገዳ ስርዓት አወራ። ሙስሊም ገርል የምትባል እህታችን ደግሞ አሁን ቅርብ ሰዓት ነው የወጣችው። እሷ ደግሞ ስለ እስልምናው ሌሎችም ሰዎች እየነገሩን እየተወያየን የቆየ ነው። አንድ ሰው አለባበሱን መጠበቅ እንዳለበት ማህበረሰቡ ማክበር እንዳለበት የሚያስረዱ ነገሮች። ቲክቶክ ላይ ማንን ነው ፎሎ የምናደርገው? ቲክቶክ ላይ ምን የሚያወሩ ሰዎች ናቸው ብዙ ተከታይ ያላቸው? ማን ነው እነዛ ሰዎች ያገነናቸው የሚለውን ነገር እያወራን ነው። ስለዚህ እኛ ቲክቶክን ለምን ዓላማ መጠቀም ያለብን የሚለውን ነገር በሰፊው ተነጋግረንበታል። ከሁለት ሰዓት በላይ ማለት ነው። እንደ ወንድም እንግዲህ አንተ መጥተሃል። የምትሰጠን ሀሳብ ካለ እንቀበልሃለን። ሀሳብ ከሌለ የኛ የውይይት ሰዓት ሁሌ ሐሙስ፣ ማክሰኞና እሁድ 2 ሰዓት ተኩል ጀምሮ ነው። ሰዎች ይኖራሉ፣ የተለያየ ሀሳብ እናነሳለን። በሚመች ሰዓት እየመጣ
ሀሳብን ሼር ማድረግ ትችላለህ ማለት ነው። አብሽር አታስብ፣ ችግር የለውም። ኢንሻአላህ ብቅ እንላለን። እናመሰግናለን። ፎሎ አድርገው ሲያላግጥ እዚህ ጋር ፎሎ አድርገው። የኔ ነው የኔ ልጅ ነው የኔ ነው ፎሎ ነው በቃ እንዴ ልጄ ነው። እሺ መቻው መጀመሪያ ነግረኝ። ልጄ ነው። አይ ልነግርህ ነበር እኮ ልጄ ነው። ቆይ ጫወታ አላቋርጥህም ብዬ ነው። እሺ እናመሰግናለን። ለማንኛውም እና ወደ ቀደመው ሀሳባችን እንመለስ እና ጉዳዩን አሁን አስረግጬ ስነግርህ የመጨረሻ አለቀውም ነው የምልህ። መች ልመጣ አስበሃል አንተ? እመጣለሁ በቃ ከአመት በኋላ ነው የምመጣው። አሁንማ አልመጣም። አመት እቆያለሁ። አንድ አመት። ትሬጀር ሀንት የሚባል ነገር አለ። ምንድነው? ዞር ዞር ብለህ ነገሮችን ማየትና በነገሮች ውስጥ ማለት ነገሮችን ለማስተማሪያነት መጠቀም ከዛ ደግሞ የምታገኛቸውን ነገሮች ደግሞ ለራስ ጥቅም ማዋል የሚባል ብዙ ነገሮች። ስለዚህ እኔ በልምዴ ነው የምነግርህ። ብዙ ሀገር ዞር ያለው አፋር ብትል አፋር፣ ጋምቤላ ብትል አሶሳ ብትል ኖር ያለው ብዙ ቦታ ሄጃለሁ እና ሰው በተንቀሳቀሰ ቁጥር ብዙ አዳዲስ ነገሮችን እንደሚማር እንደሚያይ ኢትዮጵያ የምትባል ሀገር ብዙ ነገር እንዳላት ለመገንዘብ ችያለሁ በራሴ ማለት ነው። ሰው ነው አስቸጋሪ እንጂ ሀገሪቷ በጣም ለምለም ነች። ብዙ ነገሮችን ማድረግ ትችላለህ፣ ብዙ ነገሮችን መስራት ትችላለህ። ግን አልተሰራም። በደንብ የተሰራው ማለት ነው። ብዙ የተሰራው ወሬ ላይ ነው። ወሬ ላይ በደንብ ተሰርቷል። እውነት ነው። በደንብ የተሰራው ነው። አይ እውነት ነው። ከምር ለዛ ነው። እውነት እኮ ነው። ሰው ለስራ ስትለው እኮ አያሰራም። ወንድምህ እኮ ነው የማያሰራም። ሌላ የሩቅ ሰው እኮ አይደለም። በጣም እንደ ኢትዮጵያውያን እንደው በእናትህ እስከ መቼ እኔ አላውቅም። እጅ ላይ የሆነች ነገር ካላየ ሰርተ ገንዘብ የምታገኝ አይመስለውም ዘመድህም ቢሆን ማለት ነው። እዚህ ጋር መሬቱን ቆፍረ ገንዘብ እንደምታገኝ ዘርተህ መሬት እንደምታገኝ አያምንም ከሌለ ማለት ነው። በጣም ስለዚህ ይሄን ማህበረሰብ ከቻለን አስተምረን ካልቻለን ደግሞ እኛ ራሳችንን ለውጠን ለውጥን ከሚፈልጉ ሰዎች ጋር ህብረት በማድረግ ማለት ነው መለወጥ እንችላለን፣ መቀየር እንችላለን። የፈለግነውን ስራ ምንሰራ። እኔ አሁን አዲስ አበባ ነው የምኖረው። አዲስ አበባ ስኖር ብዙ ስራ ይሰራል፣ ህንፃዎች ምኖች ይሰራል። በጣም ከፍተኛ ቢዝነስ ይንቀሳቀሳል። ድሃም አለ ሀብታምም አለ እና ተነስተህ መስራት ብትል ብዙ ስራዎች አሉ ሰርተህ ልትለወጥባቸው የምትችላቸው ነገሮች። እውነት ነው። እና መቀየር እንችላለን። በቀላሉ አስረግጠን ነው የምልህ። እንቀይረዋለን ነው የምልህ። አንለቀውም፣ ወደኋላ አንልም። በትምህርቱም ቢሆን በዚህም ወደኋላ የለም። እስካለን ድረስ እንገፋለን ነው የምልህ። ግድ ነው። መግፋት ነው ያለብን። ደከመኝ ሰለቸኝ የለም። በዚህ ዙሪያ አያሳስብም። በቃ ምንም ችግር የለውም። ሌላ የምንጨምረው ነገር ከሌለ ጭርም አለ ሰላም እንዳላስፈታ እንወጣለን። እምነትዬ አመሰግናለሁ ወንድም አለም። ኧረ እኔም በጣም አመሰግናለሁ ወንድሜ። ሰላም እደርልኝ ወንድም አለም። መልካም አዳር። እሺ ለሁላችንም ሰላም እደር። እሺ